አይሰጥም ሲሉ ይሄ አዲስ ትምህርት ነው ተብለው አይደለ? ሉተር አዲስ ትምህርት አመጣ ስንል ለምሳሌ እኮ ቀደም አልኩ መጽሐፍ ቅዱስ ብቻ የሚለውን ትምህርት ሶላ ስክሪፕቱራ 66ቱ ብቻ ሲል እሱ ነው አይደል የጀመረው። አሁን እኛ እያልን ያለነው በአንድ በኩል ያዕቆብ መልእክትን የገለባ መልእክት እያለ ይጠራዋል፣ በአንድ በኩል ደግሞ የእግዚአብሔር ቃል ብሎ አካቶታል። ይሄን እንዴት ነው ሰውየው ጤነኛ አይደለም እያልንም እኮ የምናነሳው ለዛ ነው። እንኳን የእግዚአብሔር መገለጥ አይደለም በአጠገቡ የእግዚአብሔር መገለጥ አልፎ አያውቅም ብለን የምንናገረው ለዚህ ነው። ጤነኛም አይደለም ሉተር። ኦኬ ጤነኛ ነው እንጂ ለዚህ ሁሉ ሪፎርሜሽን ሰዎች ወደ ክርስቶስ እንዲመጡ የተበላሸውን ስርዓት በማስተካከል በጣም ትልቅ ስራ ሰርቷል። አይደለም ችግር የለውም እሱ። እሺ ወደ ሁለተኛው ሐሳብ እንሂድ። እዚሁ ላይ ችግር የለውም። አሁን ኦልሬዲ የተናገርከው ነገር ስላለ ስህተቱን እያመኑ ስለሆነ ችግር የለውም። እዚሁ ጽሑፍ ላይ ምን ይላል መሰለ የቅዱስ ጳውሎስ መልእክታትና ይሄ ቅድም ያልኩ የሮሜ መልእክት፣ የገላትያ መልእክትና የኤፌሶን መልእክት ኤንድ ሴንት ፒተርስ የቅዱስ ጴጥሮስ የመጀመሪያው መልእክት ምን ይላል? ፋር ሰርፓስ ዘ አዘር ትሪ ጎስፐልስ ማቲው፣ ማርክ ኤንድ ሉክ ይላል። የማቴዎስን የማርቆስና የሉቃስ ወንጌልን በደንብ ነው የሚበልጧቸው፣ ሰርፓስ ያደርጓቸዋል ብሎ ይናገራል። ይሄ ፐርሰናል ቪው ነው። እሱ ነው ተስማማለህ? ይሄ ፐርሰናል ቪው ነው። የፐርሰናል ቪው የሰው ፐርሰናል ቪው እንትን ማለት ኢንፋሊብል እኮ አይደለም ሉተር። ስለዚህ እግዚአብሔር ምን አይነት ማንነት እንዳለው እንድታይ ነው። እሺ ሌላ አንድ ሁለት ሐሳብ ላንሳና ለምሳሌ ጴጥሮስ ቆይ ጴጥሮስ ለምሳሌ ጴጥሮስ አትበልኝ። አሁን ቅድም እንትን ብሏል አይደለ? ስቷል አይደል? ቤሊ አንዴ ቆይ እኔ አሁን ፐርሰናል ሲን አላነሳውም። ኦኬ ይሄ የግል ኃጢአት ኦር ሰው እንዲያደረገ ሰው እንዲሳተ ሰው ተሳሳተ አይደለም ፖይንቴ። አሁን እያልኩ ያለሁት ምንድነው ከመጽሐፍ ቅዱስ ብቻ ትምህርት አንጻር ለምሳሌ ሉተር የዕብራውያን መልእክትን ጳውሎስን የጻፈው ብሎ አያምንም። እሺ አሁን የዕብራውያን መልእክት በሌላም ቴዎሎጂያንስ ጳውሎስ ነው አይደለም የሚል ዲቤት አለበት። አንተ ምንድነው እምነትህ? እኔ ዋናው የሚጻፈው የመጽሐፉ ቅዱስ የእግዚአብሔር ቃል ነው። አሁን ጴጥሮስ ጻፈው፣ ጳውሎስ ጻፈው፣ እንትና ጻፈው አይደለም። እግዚአብሔር ቃል ላይ ዕብራውያን መልእክት ማን የጻፈው? የዕብራውያን ጸሐፊ እየተባለ ነው እንደሚገለጸው። ለምን እዛ ላይ ስም ስላልተጠቀሰ ማለት ነው። የአንተን እምነት ንገረኝ። እኔ አሁን የዕብራውያን ጸሐፊ እያልኩ ነው የምገልጸው። አጻጻፉ የጳውሎስ አያስቅም እኮ ጋዴ። አረ ቤሊኒ ላይቭ ላይ ስንት ጊዜ ተገናኝተን እናውቃለን። ቅዱስ ጳውሎስ ለዕብራውያን የጻፈው መልእክት እያልክ ስተወራ አረ ተው እኮ ጳውሎስ ነው የጻፈው ይባላል። ብዙ ሰው የዕብራውያን ጸሐፊ ብሎ የሚገልጻለ፣ ጳውሎስ ብሎ የሚገልጻለ። ይሄ የሚያስቅ ነገር አይደለም ጋዴ። ስለዚህ አንተ ጳውሎስ እንደጻፈው አታምነው? ይኸውልህ ጳውሎስ ነው ክሊር ሐዋርያው እንደሌላ መጽሐፎች ሐዋርያው ጳውሎስ እያለ ስላልጠቀሰ ስም ስላልተጠቀሰ እዛ ላይ ጳውሎስ የጻፈው ብለህ ነው የምታምነው ወይስ ጳውሎስ አልጻፈውም? አሁን ርዕሱን ወደዛ ለመውሰድ ለምን ፈለክ? እኔ ወደዛ አልወሰድኩም። አሁን እኮ ጴጥሮስ ለምሳሌ አፈገፈገና ሐዋርያው ጳውሎስ ገሰጸው አይደል? ጴጥሮስ እዛ ጋር ግብዝ ሆነ አይደለ? ስለዚህ ጴጥሮስ የጻፋቸውን መልእክታቶች አልቀበልም ልትል ነው? ቤሊ ጋድ ይቅርታና ጴጥሮስ ስለሚሉ ይሄንን ትምህርት ጴጥሮስ አስተምሯል እንዴ? እንደውም መጀመሪያ እኮ የተገለጸለት ለሱ ነው። ካስታወሳችሁ ከጳውሎስ በፊት መገለጽ አያስፈልግም ተብሎ አሕዛብን እንደሚቀበል ይሄን ትምህርት አስተምሯል። ስለ ትምህርት እያወራ በግብዝነት ግብዝ ሆነ አለ እኮ ጳውሎስ። ግብዝ ሆነ ከአሕዛብ ጋር ስለ ትምህርት እያወራን ነው። ቀጥል ጋዲስ። እሱ ነው አሁን ፐርሰናል ሲን እንትና እዚህ ጋር እንዲያደረገ ምናምን አይደለም ቶፒካችን። የምትገቡ ሰዎች በደንብ እንድታስተውሉ ኦኬ፣ እንድታስተውሉ ጴጥሮስ አትበሉን እየገባችሁ ስለሱ አይደለም። ሉተር አጠፋ አይደል እንደ እያልክ ያለው ጋዴ። ሉተር አጠፋ አይደለም የእግዚአብሔር ቃል ላይ ቀጠፈ ነው እያልኩ ያለሁት። ታላቅ የሆነውን የእግዚአብሔርን ቃል የገለባ መልእክት አለ። በምንም ተአምር መንፈስ ቅዱስ እንኳን ያለበት ሰው አይደለም መንፈስ ቅዱስ ባጠገቡ አልፎ የሚያውቅ ሰው የእግዚአብሔርን ቃል ገለባ መልእክት ብሎ ሊናገር አይችልም። እናንተ ጋር የተሳሳቱት ጳጳሳት አሁን አንቀበላቸው ወይ ነው? ቤሊ የእኛም ጳጳሳት ይወዳቸዋል፣ በጣም ነው የሚወዳቸው። ቤሊ የጌታ ሰላም ካንተ ጋር ይሁን። አባት ስለሌላቸው እኮ ነው። የእኛም ጳጳሳት ይወዳል። እሺ ጴንጤዎች መግባት ትችላላችሁ። አንድ ቁጥር እየጻፋችሁ ገስ ላኩ። ዲያቆን ናታኒም መኩ ሀሳብ መቀጠል ትችላላችሁ። ስለኛ ኬር ለምን ታደርጋላችሁ የምትሉ ሰዎች ባይዘው የእምነታችሁ ጀማሪ የሆነ ሰው ነው የእግዚአብሔር ቃል ላይ እንደዚህ የሚቀጥፈው ጭራሽ ብሎ ጭራሽ የአንድን የእግዚአብሔር ቃል የቅዱስ ጳውሎስ የሮሜ የገላትያ የቅዱስ ጴጥሮስ የመጀመሪያ መልእክታት
ከሶስቱ ወንጌላት ይበልጣሉ። መልእክታትና ጭራሽ ወንጌላትን ኦኬ ያወዳደራሉላ። መልእክታትና ወንጌላትን እያወዳደረ ይሄ ከዚህ ይበልጣል እያለ ያወዳደራል። ለምን መስላችሁ ጋይስ? እንደው ለመልእክታቱ እኮ ተቆርቆሮ ምናምን አይደለም። ለምንድን ነው ከተባለ እኔ የማምነውን ትምህርት እሱ የሚያምነውን ትምህርት ይደግፍልኛል ብሎ ያሰባቸውን ነው። በቃ ባይዘው በጣም ከዚህ በፊት ስለ ሉተር ባህሪ ስለ ሉተር ማንነት ስናወራ ትዝ የሚላችሁ ከሆነ ኢጎይስቲክ ነው፣ በጣም ኢጎይስቲክ ነው። ሌሎች ሰዎችን በጣም ነበር የሚነቀው። እኔ ያልኩት ነገር ብቻ ካልሆነ የሚል አይነት ሰው ነበር። ኦኬ ኑ እንግዲህ ሞግቱት። የእምነት አባታችሁ መጽሐፍ ቅዱስን የከበረ እግዚአብሔር ቃልን የገለባ መልእክት ነው ያለው አባታችሁ፣ ኑ ሞግቱት። እሺ መኩ ቀጥል ሐሳብ ምን መሰለህ ጋር አሁን ትምህርት ቃዎቹን የተቀበሉት አሁን ከፍላ ውስጥ አንደኛው የመጽሐፍ ነው አይደል? ብቻ ተማል ጊዜ ኦኬ ትንሽ ይቆራረጣል የሚለው ነው እና መጽሐፍ ቅዱስ ብቻ የሚለው ውስጥ ደግሞ ይቆራረጣል። መኩ አዎ እሺ የሚል የሆነ መሀል ይቆራረጣል። እስቲ ሜቢ ኔትወርክን ፊክስ አድርግ። እስከዛ ስፒድ ቀጥል። ኦኬ ስፒድ እሺ ስፒድ የሚመች ቦታ አይደለም መሰለኝ ያለው። መኩ ከተስተካከለልህ ወደ ሐሳብ መሄድ ትችላለህ። አንዴ ቆይ፣ ይሄ ኔትወርክ ደግሞ እኔ ጋርም እየመጣ ነው። ጋይስ ታፕ አድርጉ ምናምን ነገር። ብዙ ፕሮቴስታንቶች እንቀበላለን። ዛሬ እንግዲህ የእምነት አባታቸውን ይክዱታል ወይስ እንዴት ነው የሚለው ነገር እናያለን። እሺ ህይወት ኢየሱስ ነው አንድ ዩዘር የሚያየው ነበር። እሺ ሌትስ አክሰፕት ኢት። መኩዬ ይቆራረጣል። አሁንም ቤት አይደለም እንዴ? እሺ አይሰማም፣ አይሰማም፣ ይቆራረጣል። እሺ ህይወት ኢየሱስ ነው የሚል ዩዘር ኔም እንኳን ደህና መጣ። ይቆራረጣል። እሺ ህይወት ኢየሱስ ነው። ሰላም ብያለሁ። እንዴት ነው? አልሰማማ? ይሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። እሺ ከየት ቤተ እምነት ነው? ከሙሉ ወንጌል። ኦኬ ከሙሉ ወንጌል። እሺ መጽሐፍ ቅዱስ ብቻ ወይ ደግሞ 66ቱን መጽሐፍት የሚለውን ትምህርት ሉተር ነው አይደል የጀመረው? ዛሬ ፕሮቴስታንቶች የምትቀበሉት መጽሐፍት የሉተር እሱን አላቅም በእውነት ከሄድኩም ገና ትንሽ ነውና የሉተር ታሪክ እኔ ሰምቼው አላቅም። የእምነቱ ጀማሪ የፕሮቴስታንቲዝም ጀማሪ የትም ቦታ ክሮስ ቼክ ማድረግ ስላለ ማርቲን ሉተር ሪፎርሜሽኑን የጀመረው እሱ ነው። ለፕሮቴስታንቲዝም እነዚህ መሰረት የሚባሉ 5 ሶላዎችን ትምህርቶችን ከተመለከት ዘ 5 ሶላስ የሚባሉት ሉተር ነው ጀማሪው። ስለዚህ መረጃ አለ። እውነት የለም። በእርግጥ ያስተማሩኝም ከኦርቶዶክስ የነበሩ መምህር ናቸው። እዛም የሄዱ ነው እንጂ እኔ ሉተር የሚባለውን ስሙን ብዙም እንትን አለቀሽ ታሪኩን አይደለም ስሙን ራሱ አሁን በቅርብ ጊዜ ነው እንትን ያልኩት። ከኦርቶዶክስ ነው የወጣኸው? አዎ። ኦኬ ቅርብ ጊዜ ነው። ትናንትና የመጣ ነው ጋዲ? አዎ ትናንትና ነበር። ከትናንት ወዲያ ትናንት አይደለም የሆነ ሰዓት ላይ ከትናንት ወዲያ ነው መሰለኝ። አሃ ልክ ነው። በቃ ቀጥል ጋዲ። ፎሎ አልተደረገም እንዴ? መማር ያለበት ልጅ ነው። ኦኬ እሺ ፎሎ ተደራረጉና ወንድማችን ሜቢ መኩንም ፎሎ አድርገው እዚህ ጋር ገስተር ያሉ ወንድሞችንም ፎሎ አድርጋቸውና በውስጥ እናወራለን። እሺ እኔ መልሼ ፎሎ ባክ አድርጌያለሁ። ግን እንድታውቅ እዚህ ድረስ ከመጣ እኔ አንድ ጥያቄ ልጠይቅ። አንድ ጥያቄ ስለ የጥያቄ ሳይሆን እንደው ጀስት እንድታገናዝብ ማለት ነው። አንድ ሰው ያዕቆብ መልእክት የእግዚአብሔር ቃል ነው ብለህ ታምናለህ?
ያዕቆብ ያው መጽሐፍ ቅዱስ አይደል? ያው መጽሐፍ ቅዱስ አይደል? ያዕቆብ መልእክት ነው የእግዚአብሔር ቃል ነው ብለህ ታምናለህ? አዎ እንዴ። ጥሩ። አንድ ሰው የያዕቆብ መልእክትን የገለባ መልእክት እንደው ከእግዚአብሔር ነው ብለህ ታስባለህ? ለእኔ መልእክቱ እንግዲህ ያለበት አግባብ ልክ አይደለም፣ ለእኔ ልክ አይደለም። እንግዲህ እሱ እንዴት እንዳለው ለምን እንዳለው አይ ቃል በቃል ምንም ማንበብ ይቻላል፣ ችግር የለውም። ቃል በቃል ምንድን ነው ያለው? ሴንት ጄምስ ኤፒስትል ኢዝ ሪሊ አን ኤፒስትል ኦፍ ስትሮ፣ ወይ ደግሞ የገለባ መልእክት ነው። ከምን ከሌሎቹ ለምሳሌ ከሮሜ መልእክት፣ ከገላትያ መልእክት፣ ከኤፌሶ መልእክት ጋር ሲነጻጸር የገለባ መልእክት ነው ካለ በኋላ ፎር ኢት ሃዝ ነቲንግ ኦፍ ዘ ኔቸር ኦፍ ጎስፕል አባውት ኢት፣ ምንም አይነት የወንጌል ባህሪ በውስጡ የለም ብሎ ይናገራል። እንግዲህ በእርግጥ የእሱን ታሪክም አላውቅም። አሁን እንትን እየነገርከኝ ነው። ያው ሉተርን ጀስት እንድታስቡ ሳይሆን አንድ ግለሰብ የእግዚአብሔር አገልጋይ ነው፣ በእግዚአብሔር መንፈስ ትልቅ መገለጥ ኖሮት የሆነ እንቅስቃሴን ጀመረ የሚባል አካል ይሄን ነገር ምን ትላለህ? በግሌ እንደኔ እንደዚህ ቢል ስቷል ነው የምለው፣ ልክ አይደለም ነው የምለው። አዎ ከመጀመሪያው ከስር መሰረቱ የእግዚአብሔር መገለጥ የለውም ወደሚል መረዳት ውስጥ ሊመራን አይችልም። አይ እንደዛ ብሎ ማለት አባቶች ሊስቱ ይችላሉ ብዬ አስባለሁ። ምናልባት እንግዲህ ከሐዋርያት ቀጥሎ ያሉት በሆነ ነገር አይ የእግዚአብሔር ቃል አሁን መሳት ማለት ምን ማለት እንደሆነ ታውቃለህ? የእግዚአብሔር ቃል ላይ ግን ለምሳሌ በቤተክርስቲያን ታሪክ ስትመለከት ሰው በትምህርት ከሳተ ምን ከተባለ ይወገዝ። ኦኬ ዶግማ በተባሉ ትምህርቶች መጀመሪያ ተመለስ ይባላል፣ አልመለስም ካለ ይወገዛል። ግን በታሪክ ውስጥ ሄደህ ብትመለከት የእግዚአብሔርን ቃል በዚህ ደረጃ የገለባ መልእክት ነው፣ ምንም የወንጌል ባህሪ የለውም፣ ከሌሎቹ አንጻር ሲነጻጸር ምንም በውስጡ የወንጌል ባህሪ የለውም ብሎ የተናገረ አንድም ሰው አታገኝም። አዎ እንግዲህ አይ ለኔ አሁን አንተ ባልከው ልክ ከተባለ ለኔ አሁን በተማርኩት ልክ ስህተት አለው፣ ልክ ለኔ ተቀባይነት የለውም ነው የምለው። እንግዲህ በፊት የነበረው ሰውየው ለምን እንዳለው ከምን አንጻር እንዳለው ምናምን ታሪኩን ምን ስለማላውቀው አሁን ይሄ ነው ብዬ አይ እኔ ምንም ያው በህያው አምላክ ፊት ቁጭ ብለን ነው የምንነጋገረው። እኔ አሁን እንደው እንኳን አንተን አይደለም ቪዲዮም ሰርቻለሁ ኦልሬዲ ማስረጃ ማስቀምጬ ምናምን ነው እና ምንም አንተን ለማታለል ሆነ ሌሎች ሰዎችን ለማታለል ሳይሆን በስርዓትም የተነገረ ነው የተባለ ነገር ነው እዚህ ጋር ማስረጃ እያቀረብን ያለ ነውና ግን እንድታውቅ ከወንድሞች ጋር ትማማራለህ፣ ችግር የለውም። ወንድሞችንም ፎሎ አድርጋቸው። መኩ በደንብ በተቻለ መጠን ፎሎ አድርገው ምናምን። ግን እንድታውቅ አሁን የሄድክበት ቦታ ላይክ የት ነው? አሁን አምልኮ መንፈስ ሙሉ ወንጌል ነው ያልከኝ? አዎ ሙሉ ወንጌል ነው። ኦኬ አሁን ይህንን ትምህርት ሙሉ ወንጌል በላት ሌሎች ፕሮቴስታንቲዝም ለፕሮቴስታንቲዝም መነሻ ራሱ የሆነው መነሻ ብዙ ፕሮቴስታንቶች በጣም ብዙዎቹ የእግዚአብሔር መገለጥ ኖሮት ነው ይህንን ነገር ያደረገው። ኦኬ እግዚአብሔር መርቶት ነው ይህንን የታድሶ እንቅስቃሴ ያኔ የጀመረው ብሎ የሚያምኑ ሰው ነው። እንደዚህ እንግዲህ እግዚአብሔር ቃል ላይ እንደዚህ አይነት ነገሮች የሚናገረው ሌላ ጊዜ ስለሱ ስንማርም መከታተል ትችላለህ። እንድታውቅ ነው ያለበት ቦታ። አሁን ያለበትን ቤተ እምነት በመጽሐፍ ቅዱስ ትምህርቶችንም መዝነን ብዙ ጊዜ እንትን ብለናል። እሱን እንማማራለን ሌላ ጊዜ። ግን ያው ንጹህ ካልሆነ ምንጭ ንጹህ የሆነ ነገር ሊቀዳ አይችልም አይደል? አዎ እንግዲህ እስኪ አሁን ብዙም በማላውቀው ታሪክ ላይ ይሄን ጠየቀኝ ስለሆነ እንግዲህ የሚያውቁት ልጆች ጋር እንትን ቢሆን ችግር የለውም። ወንድሞችን በቃ ፎሎ አድርግ ምናምን ነገር እኔም መልሼ ፎሎ ባክ አድርጌያለሁ። እናወራለን። ያው ብዙ ሰዎች ቤተክርስቲያንን ሳያውቋት ነው የሚወጡት ብዬ አምናለሁ። እኔ በግሌ እናወራለን። ሌሎች ወንድሞችንም ፎሎ አድርጋቸው ገስት ላይ ያሉትን። እሺ እሺ እሺ። እግዚአብሔር ያክብርልን፣ እግዚአብሔር ያክብርልን። እሺ ሌሎች ወንድሞች መሀል ላይ ገብታችሁ ስፒር የምትሰጠው ሀሳብ ካለ ቀደምም ጠርቼ ነበር። ሜቢ የማይመች ቦታ ሆነ ይሁን አላውቅም። ስፒሮስ እያወራ ከሆነ ሚዩት ነህ። መኩ ኔትወርክን አስተካከልክ? እሺ ጋይስ በደንብ ታብታብ አድርጉ። ቅርብ ሰዓት የገባችሁ ሰዎች ካላችሁ የለቀኩትን ቪዲዮ አለ። እሱንም ቪዲዮ ገብታችሁ አይታችሁ ማስረጃውን ያቀረብንበት ሪፖርት ምናምን አድርጉ። አካውንታችንም ትንሽ ሪፖርት እየበዛበት ስለሆነና እንደዛ አድርጉ ምናምን ነገር። እኛ እንቀጥላለን። እሺ ሜርሲ እንኳን ደህና መጣሽ። እንኳን ደህና ቆየ።
እሺ ከየት ቤተ እምነት ነሽ? ማማ ዝም በይ ወይዬ። የህፃን ልጅ ድምፅ አለ ከጀርባ የሚረብሽ ድምፅ። አላውቅም፣ ጠጋ ማለት ከቻልሽ። በዚህ ሁኔታ መቀጠል ይከብደናል። እህታችን ቦታ መቀየር ከቻልሽ ቦታ ቀየሪ። እሺ ፕሮቴስታንቶች በምን ልለያቸው? አሁን ገስ ላይ በጣም ብዙ ሰው አለና፣ እሺ ሜርሲ ፊክስ አረግሽ? ሄሎ ወይዬ አስተካከልሽ? ከጀርባ ድምፅ አለ። አይሰማም? ይሰማል። አሁን መጥቶሻል፣ በደንብ ይሰማል። እሺ ጠይቀኛ ጥያቄ። ሲወራ የነበረውን ነገር ሰምተሻል? እየሰማው ነው በከፊል፣ ግማሹን ሰምቻለሁ። የያዕቆብ ስለ ያዕቆብ መልእክት ነበር ስታውራይ ነበር። የእምነታችሁ ጀማሪ የሆነው ማርቲን ሉተር ያዕቆብ መልእክትን የገለባ መልእክት ብሎ ጽፏል። ስለ ያዕቆብ መልእክት ሲናገር እንዴት ታየዋለሽ? ኦኬ እሺ አመሰግናለሁ። የኔ የእምነት ጀማሪ ማርቲን ሉተር አይደለም። የእምነቴ መመሪያ መጽሐፍ ቅዱስ ነው። የእምነቴ ጀማሪም ፈጻሚም ደግሞ ጌታ ኢየሱስ ክርስቶስ ነው። ምሳሌ የሚሆን እሱን ነው የምከተለው። የእምነትሽ ጀማሪ ሉተር እንደሆነ ላሳይሽ። ለምን ታሳየኛለህ? እኔ እኮ የራሴን እኮ እኔን ታውቀኛለህ እንዴ? እኔን እምነት ውስጤን ታውቀው ትችላለህ? እኔ ውስጥሽን ስለማወቅ ስላለማወቅ አይደለም ያወራሁት። እህታችን ያወራሁት ምንድነው የእምነትሽ ጀማሪ ሉተር እንደሆነ ላሳይሽ ነው ያልኩሽ። ለምን እንዴት ታሳየኛለህ? ይኸው እኔ እኮ ነው የምነግርህ። የእኔን እምነት እየነገርኩህ ነው እኮ ለአንተ። ይኸውልህ የእኔ እምነት ጀማሪም ፈጻሚ እውነት ነው የምነግርህ። እንግዲህ ለክርክር ምናምን ሳይሆን የእኔ እምነት ጀማሪ ፈጻሚም ያው በመስቀል ላይ ሞተልኝ ክርስቶስን ነው የምከተለው ነው። አይደለም እያልኩሽ ነው። መጽሐፍ ቅዱስ ብቻ የሚለውን ትምህርት የጀመረው ማነው? መጽሐፍ ቅዱስ ብቻ የሚለውን ትምህርት ትቀበያለሽ አይደል? በመጽሐፍ ቅዱስ ብቻ ኦፍ ኮርስ። አይ መጽሐፍ ቅዱስ ብቻ ወይ ደግሞ ሶላ ስክሪፕቹራ የሚለውን ትምህርት ትቀበያለሽ አይደል? በመጽሐፍ ቅዱስ ብቻ የሚለውን እቀበላለሁ። እሱን ትምህርት ማን የጀመረው? እኔ ስለ ማን እንደጀመረው አላውቅም፣ ግን እኔ መጽሐፍ ቅዱስን መቼም መጽሐፍ ቅዱስን ሉተር አይደለም የጻፈው። አይደለም ሉተር ነው እንደ ጻፈው። የእምነቴ ጀማሪና ፈጻሚ ክርስቶስ ነው ብለሻልና መጽሐፍ ቅዱስ ብቻ የሚለውን ትምህርት ክርስቶስ አስተምሯል። መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ መጽሐፍ ቅዱስ ብቻ ብሎ አስተምሯል። እሱ ባስተማረኝ እኮ አይደለም። መጽሐፍ ቅዱስ ለእኔ መመሪያዬ ነው ስልህ እንደ ማኑዋል ነው ለእኔ። የእምነቴ ጀማሪና ፈጻሚ ክርስቶስ ነው አላልሽም እንዴ? የእምነትሽ ጀማሪና ፈጻሚ ክርስቶስ ከሆነ የእምነትሽ ጀማሪና ፈጻሚ የሆነው ክርስቶስ መጽሐፍ ቅዱስ ብቻ የሚለውን ትምህርት ማስተማር አለበት አይደል? ኖ ህይወቱን እኮ ነው የምከተለው። ከአፉ የሚወጣውን ቃል የሚያስተምረውን ትምህርት ከእኔ ተማሩ ያለውን እንደሱ መሆን ባልችልም እሱ የሚለውን እከተላለሁ። በቃ እንጂ አሁን መጽሐፍ ቅዱስ ብቻ የሚለውን ትምህርት ተለሻል። ከእምነትሽ መሰረት ውስጥ አንደኛ እምነት ብቻ የሚለውን ትምህርት ጌታችን ኢየሱስ አስተምሯል። እኔ ይኸውልህ እምነት ብቻ ይሄ እንትን ብቻ ምናምን ብቻ የሚለውን ሳይሆን ማለት ነው። አሁን አንተ ሉተር ላልከው ነው መልስ እየሰጠው ያለሁት። እሱ ነው እኔ የምከተለው። ሰው በእምነት ብቻ ነው የሚድነው ብለሽ የምታምኚው አይደል? በክርስቶስ ኢየሱስ በማመን እድናለሁ። ያ በማመን ብቻ አይደል? በእምነት ብቻ በክርስቶስ ኢየሱስ በማመን እሱ ነው። በክርስቶስ ኢየሱስ በማመን ብቻ አይደል? በማመን ብቻ በሱ በማመን ብቻ ጌታችን ኢየሱስ ክርስቶስ በእኔ በማመን ብቻ ይዳናል ወይ ደግሞ በእምነት ብቻ ይዳናል ብሎ ያስተማረበትን የመጽሐፍ ቅዱስ ክፍል የመጽሐፍ ቅዱስ ጥቅስ ምን ይላል መሰለህ? አብሮ ቢሄድም ባይሄድም በሩ እኔ ነኝ፣ በእኔ የሚገባ የሚወጣ ይድናል፣ መሰማሪያም ያገኛል ይላል። በእኔ የማይገባ ግን በሌላ በር የሚገባ ሌባ ነው ይላል። የእኔ መግቢያ መዳኛ ስለበሩ ነው። እሱን ጥቅስ አታውቅም? ዮሐንስ ላይ ዮሐንስ ምዕራፍ በሩ እኔ ነኝ፣
ለኦርቶዶክሳውያን መጽሐፍ ቅዱስ የኛ ስለሆነ እናውቀዋለን። የእናንተ የእኛ የሚባል ነገር አለ እንደ መጽሐፍ ቅዱስ? አሁን ያልሽው ምን አይነት ነገር አለ መሰለህ? አንድ ነገር ለምሳሌ ማለት ነው ኢየሱስ ክርስቶስ የመጣው ከአይሁድ ወገን ነው። አይሁድን ለማዳን ነበረ። ሲጀመርም ለአብርሃም ይቅርታ፣ በጣም ይቅርታና ሚዩት አደረኩሽ። በጣም ይቅርታ፣ ከይቅርታ ጋር ኦኬ። እኔ የጠየቅኩሽ ምንድን ነው ታች ያላችሁ ሰዎች እንድታስተውሉ ነው። የእምነቴ ጀማሪ እና ፈጻሚ ክርስቶስ ኢየሱስ ነው አለች። ጌታችን ኢየሱስ መጽሐፍ ቅዱስ ብቻ የሚለውን ትምህርት አስተምሯል? የለም መጽሐፍ ቅዱስ ላይ እሱም በአንደበቱ አልተናገረም። ሁለተኛ እምነት ብቻ የሚለውን ወይ ደግሞ አሁን ለምሳሌ ኦፍኮርስ ሉተር እንደውም እምነት ብቻ ሲል ሚስጥራትን ሳይለይ ነው። አሁን በብዙ ጴንጤቆስጣሎች ዘንድ ኦር በብዙ ፕሮቴስታንቶች ዘንድ ያለው እምነት ብቻ የሚለው ትምህርት ኦኬ፣ ሰው በእምነት ብቻ ይድናል የሚለው ትምህርት ጌታ ኢየሱስ አስተምሮታል? አላስተማረውም። ስለዚህ የእምነቴ ጀማሪና ፈጻሚ ኢየሱስ ነው ብሎ መናገር አይችሉም ማለት ነው። አይችሉም። ኦኬ፣ እህታችን በሩ እኔ ነኝ ብሏል። ኦፍኮርስ በሩ ጌታ ኢየሱስ ነው። ሰው በክርስቶስ ኢየሱስ ሳያምን ሊድን አይችልም። በር የተባለው መግቢያው ምን ስለሆነ? እምነት ስለሆነ። መግቢያው ምን ስለሆነ? ጌታችን ኢየሱስ ክርስቶስ ላይ ያለን እምነት መግቢያው ስለሆነ። ኦኬ፣ በሩ እኔ ነኝ ያለው ከዛ አንጻር ነውና ሜቢ ስፒር የምትጨምረው ነገር ካለ እድል ልስጥ። አንተ ሰውዬ ወይስ ትተሃል? ስልክህን ትተህ ስልክህን ጥለህ ሄደሃል። እሺ መኩ የተስተካከለ ቦታ መታ መኩ። ኧረ በስመ አብ ዛሬ ሰው እንዳለ የሚሰማማ አይደለም መሰለኝ። መታል መኩ ጋዲ ናቶ የለም እንዴ? በቃ ኔትወርክ ያልተስተካከለ እኔ እቀጥላለሁ። እህታችን እሺ፣ ስለዚህ አንዴ ሜርሲ ማይክሽን ኦን አድርጊና አንድ ጥያቄ የመጨረሻ ጥያቄ ልጠይቅሽና ሌሎች ሰዎች ይቀበላሉ። አንድ ጥያቄ ልጠይቅሽ። አንድ ሰው የእግዚአብሔርን ቃል ከቀደም ጀምሮ ያወራነው ነገር በልብሽ ለመያዝ ሞክሪ። አንድ ሰው የእግዚአብሔርን ቃል ወይ ደግሞ መጽሐፍ ቅዱስ ለምሳሌ የያዕቆብ መልእክት የእግዚአብሔር ቃል ነው አይደል? ኦፍ ኮርስ የእግዚአብሔርን ቃል የገለባ መልእክት ነው ወይ ደግሞ ገለባ መልእክት ነው ብሎ ቢናገር ስለዛ ሰው ምን ብለሽ ልትናገሪ ትችያለሽ? ሰው የፈለገውን ማለት ነው የፈለገውን ሊል ይችላል። የፈለገውን ሙሉን አይደለም የያዕቆብን ነጥሎ አይደለም ከዛ ፍጥረት እስከ ራእይ ገለባ ነው አመድ ነው ሊል ይችላል። የኔ መሪም መስራቼም መመሪያዬም እንዳልኩ ክርስቶስ ስለሆነ ሉተር ስላልሆነ ሉተር ይሄንን ስላለ ልክ ነው ልክ አይደለም ብዬ አይደለም። ይብራለት፣ እግዚአብሔር ይግለጥለት። ሁላችንም በደረስንበት ስለምንመላለስ ማለት ነው። አሜን። ይብራለት፣ እውነት ነው። አሜን። ሉተር ይብራለት። ጋይስ ኮሜንት ላይ አሜን በሉ ሁላችሁ። በጣም የሚፈጥሩት ሉተር ይብራለት። ያው ዞሮ ዞሮ ሞቷል። ሉተር መቼ እንደሚበራለት ባላውቅም ግን ስንቀበል ማንን ከናሰስ ከነገሰሱ አይደለም። ሲጀመር የኔ መመሪያም መሪም እሱ ስላልሆነ ምንም ሊል ይችላል። ማን ይኸውልህ ፓስተሬ የኔ ፓስተር የተባለ የምከተለው ያስተማረኝ ሰውዬ ሲስት አብሬ አልስትም። ለምን ብትል የምመራው ሰውየው በሚናገረው ቃልና ፍልስፍና ሳይሆን እንዳልኩ በመጽሐፍ ቅዱስ ስለሆነ እሱ እንደሚለኝ ሙርሲዬ ቀደም ምን እንደው ታውቂያለሽ? በመጽሐፍ ቅዱስ አልሽና የእምነትሽ መሰረት የሚባሉትን ለማንኛውም ችግር የለውም። ቅድም ስላነሳን ድጋሚ አናነሳ። እናመሰግናለን ለነበረን ቆይታ። እግዚአብሔር ያክብርልኝ። አሜን አሜን። ተባረክ አንተ። ሉተር እግዚአብሔር ያብራል። እንግዲህ ኮሜንት ላይ አሜን በሉ፣ በደንብ መርቋት። እሺ ማን ነው? የማን ድምጽ የሰማሁት መሀል ላይ? መኩ አንተ ነህ? ኦኬ እሺ። ፕሮቴስታንቶች አንድ ቁጥር ጻፉ። መኩ ኔትወርክ ተመቷል። መኩዬ ኔትወርክ በጣም እያስቸገረን፣ ይቅርታ ጋይስ። ታብታብ አድርጉላችሁ፣ በደንብ ታብታብ እናድርግ። የለቀኩትን ቪዲዮ ደግሞ ኮፒ ሊንክ ሪፖስት ለማድረግ ሞክሩ ጊዜ ካገኛችሁ፣ ቅድም የለቀኩትን ቪዲዮ። እሺ ፓስተር ሱራፊል ነው የሚለው ካልተሳሳት። አቤት ሰላም እናንተ ይሁን። አዲስ ነው። እግዚአብሔር ይመስገን። ሁሉ እግዚአብሔር ይመስገን። አለን። እሺ ሉተርን ታውቀዋለህ? አውቀዋለሁ። እሺ ምንድነው ሉተር? እስቲ ስለ ሉተር አንዳንድ ነገር ንገረን። የፕሮቴስታንት ሪፎርሜሽን ተሐድሶ አባት ነው ይባላል ነው ወይስ ነው? ይባላል። ብቻውን ስላልሆነ
ጀማሪው ግን እሱ ነው አይደል? አይደለም፣ ከሱ የሚቀድሙ አሉ። ለምሳሌ እነማ? ለምሳሌ ከሱ በፊት ፓሪሺያንስ የሚባሉ ነበሩ። ምን 16 17 ዓመት የሚቀድሙት ፓሪሺያንስ የሚባሉ ስንት ዓመተ ምህረት? ሉተር ስንት ዓመተ ምህረት ላይ ነው? 17 ዓመት አካባቢ ይቀድሙታል። ኦኬ 1500 ላይ ማለት ነው። 1498 ለዛ አካባቢ የሚኖሩ የነበሩ ነበሩ። ስንት 1498 ኢቭን መጽሐፍ ቅዱስን በሌላ ቋንቋ የተረጎሙ ሰዎች ነበሩ። ከሱ የሪፎርሜሽን መሰረት የጣሉ ፓስተር ስንት ዓመተ ምህረት ላይ የነበሩ ናቸው አልከኝ? እነዚህ ሰዎች ምናልባት 1498 እንደዛ አካባቢ ይመስለኛል። ማን ነው የሚባሉት? ፓሪሺያንስ። ኦኬ ካቶሊክ ቤተክርስቲያን ውስጥ የነበሩ ግሩፖች ናቸው? አይደሉም። ኦኬ ከየት ነው የወጡት? ይመስለኛል እንግዲህ ታሪካቸው ብዙ ኖን አይደለም፣ ግን ከአንድ ሞነስትሪ ነው የወጡት፣ ከአንድ ገዳም ላይ ነው የወጡት። ከዋናው ቸርች ሳይሆን ከአንድ አበሚኔስ። አይ ከገዳም ወጡ አልወጡ ሳይሆን የኔ ጥያቄ ካቶሊክ ነበሩ ወይ ነው ጥያቄ። አይ ቲንክ ካቶሊክ ነው መሰረታቸው። ሌላ ምን ሊሆን ይችላል? ዶሚናንት ቸርች እሷ ስለነበረች። እሺ እንደዛ ከሆነ እሺ እንምጣ። በዋናነት ግን ያው የሪፎርሜሽን አባት የሚባለው ወደ ሪፎርሜሽን የሚባለው በተለይ እነዚህ አምስቱ ሶላዎች ላይ ያው ሉተር ነው። ሰው ያከራከረንም አይደል? እኔ ብዙ አልስማማም በዛ። ሌላ መከራከሪያ ነው ወደ ጥያቄ ነው። ከሉተር በፊት እሺ ፓስተርዬ፣ ከሉተር በፊት እምነት ብቻ የሚለውን ትምህርት ወይ ደግሞ መጽሐፍ ቅዱስ ብቻ የሚለውን ትምህርት ያስተማረ ሰው መጽሐፍ ቅዱስ ብቻ የሚለውን ትምህርት ያስተማረ ሰው ወይ ደግሞ 66ቱ ብቻ ብሎ ያስተማረ ሰው። አሁን መጽሐፍ ቅዱስ ብቻ የሚለውን ነገር የምንተረጉምበት መንገድ ነው እንግዲህ መስተካከል ያለበት። አይ እኔ ስለ ትርጉሙ ሳይሆን መጽሐፍ ቅዱስ የእግዚአብሔር እስትንፋስ ያለባቸው መጽሐፍ 66ቱ ብቻ ናቸው ብሎ የተናገረ ከሉተር በፊት 66ቱ መጽሐፍት ነው የምትለው ወይስ መጽሐፍ ቅዱስ? አንተ መጽሐፍ ቅዱስ የምትለው ፓስተር 66ቱ መጽሐፍት ነው አይደል? በምን አወቅ? አይ እንዲህ ያልኩ ለምን መሰለህ ጋዲሳ ስማኝ። አይ ቆይ ፓስተር ፕሮቴስታንት ነህ አይደል? ፕሮቴስታንት ነህ አይደለም? ፕሮቴስታንት አይደለም። እሺ ምንድን ነህ? እኔ ክርስቲያን ነኝ። ስንት መጽሐፍ ነው የምትቀበሉት? መሰረቴ ካቶሊክ ነኝ። ካቶሊክ ተሐድሶ ነኝ። አይ እኔ መሰረቱን ሳይሆን ስንት መጽሐፍ ነው የምትቀበሉ? አሁን እኔ ይኸውልህ መጽሐፍ ቅዱስ ብሉይ ኪዳንን ነው በመጽሐፍ ቅዱስ ካኖናይዜሽን ብናውቀው። ቆይ ልነግርህ ነው፣ አዳምጠኝ። ካኖናይዜሽን ውስጥ አይደለም የሚገባ ነው እሱ ሌላ ራሱን የቻለ። ስንት መጽሐፍት ነው የምትቀበለው? ይህን መልስልኝ መጀመሪያ። አሁን እኔ እስትንፋሰ መለኮት ያላቸው ለእምነትና ለምድ ስልጣን ያላቸው የማምናቸው 66 መጽሐፍት ናቸው። ታዲያ ከቅድም ጀምሮ ምንድን ነው የምለው ፓስተር? እንዴ 66ቱ ነው የምትቀበለው ብዬ ስነግርህ አይደለም የምትለኝ ምኑን ነው? ኧረ ጌታ ልነግርህ ነው እኮ አይደለም እኔ ያልኩ አሁን እዛ መጽሐፍ ቅዱስ ላይ ገብተን ስናወራ ቅዱሳት መጽሐፍት እያለ ያለው በተለይም ጌታ ኢየሱስ ክርስቶስም ሐዋርያትም ሲጠቅሱ ስለ 39 መጽሐፍት ነው። እኔ እሱ ጠፍቶኝ አይደለም ፓስተር። አሁን የኔ ጥያቄ አሁን በዚህ መሰረት እናወራ ብዬ ነው። እሺ ቆይ ከቶፒካችን እንዳንወጣ እስትንፋሰ መለኮት ያለባቸው አሁን በእናንተ እጅ ወይ በፕሮቴስታንቱ እጅ ያለው 66ቱ መጽሐፍት ብቻ ናቸው። አዲስ በፕሮቴስታንት አትበለኝ። አሁን እኔ ነው የማወራው። የት ነው አምልኮ የምፈጽመው? እኔ የራሳችን ቤተክርስቲያን አለ። ምን የሚባል ምን ያደርግልሃል እሱ? እኔ ነገርኩህ፣ ካቶሊክ ነኝ። መሰረቴ የካቶሊክ ተሐድሶ ነው። አሁን እኔ ስለ ካቶሊክ አላወራሁም። ምን የካቶሊክ ተሐድሶ ቸርቹ ስሙ ምንድን ነው? ቸርቹ ምንም አያደርግልህም። እኔ ለምን እኔ አትሊስት እኔ ያው ለምሳሌ ብትጠይቀኝ እንዲህ መስቀሌን እንዲህ ብዬ ኢትዮጵያ ኦርቶዶክስ ተዋህዶ የምፈጽመው ኦርቶዶክስ እኔ ካቶሊክ ተሐድሶ ቤተክርስቲያን አልኩህ። እንደዛ የሚባል ቸርች አለ? ካቶሊክ ተሐድሶ የሚባል አታውቅም? የት አካባቢ? አዲስ አበባ አለ? በብዙ ቦታ አለ። ይህ አዲስ እውቀት ነው። ችግር የለም። ኮመንት ላይ የምታውቁ ሰዎች ካላችሁ የኦርቶዶክስ ተሐድሶ ያናሉ አይደለም? የኦርቶዶክስ ተሐድሶ ያናሉ አይደለም? እኔ እሱ ውስጥ አልገባውም ፓስተር። አሁን ለምን ሌላ ቶፒክ ውስጥ እንደሚገቡ ባይገባኝም፣ እሺ ወደ ሀሳቤ ልመለስ። ለአስረዳ እኮ ነው። ልክ እንደ ኦርቶዶክስ ተሐድሶ እኔ ካቶሊክ ተሐድሶ ነኝ። ችግር የለውም ሁንሽ። አሁን የኔ ጥያቄ
አንተ 66ቱ መጽሐፍት ናቸው የእግዚአብሔር እስትንፋስ ያለባቸው ብለህ ነው የምታምነው አይደል? ከሉተር በፊት አሁን አንተ የምትቀበላቸው 66ቱ መጽሐፍት ናቸው የእግዚአብሔር እስትንፋስ መለኮት ያለባቸው ብሎ ያስተማረ ሰው አለ ወይ ነው ጥያቄ። ከሉተር በፊት በጣም በርካታ። ፓስተርዬ ከመጣሽ ማርያም ታምጣሽ የሚባል ትልቅ አባባል አለ እዚህ ቤት በትልቁ አድርጌ ያለው። እስቲ ንገረን። እሺ፣ በጣም በርካታ። ለምሳሌ በጣም በርካታ ወደኋላ ሄደህ ሰርድ ሴንቸሪ ላይ አንድ ካናናይዝ ሲደረግ ነው። አይከን ኔም ዩ አንድ ብዙ እንትኖች ማድረግ ይችላለሁ። ቅዱስ አትናቴዎስ ልትለኝ ነው አይደለም? ቆይ ልነግርህ ነው። እኔ ላውራልሽ። እሺ፣ ጉግል ሰርች ፈጠን አድርገው ፓስተር፣ ጉግል ሰርቹን ፈጠን አድርገው። ካኖናይዜሽን ስማኝ። አይ ጉግል ሰርች ላደርግ አይደለም፣ ቁጭ ብዬ ነው የማወራው። ንገረኝ። ካኖናይዝ ሲደረግ የመጀመሪያ ካኖናይዝ የተደረገው የብሉይ ኪዳን መጽሐፍት የመጀመሪያ ተደራሲያን እስራኤላውያን እንደሆኑ ታውቃለህ። እኔ ስለሱ አላወራውም ፓስተርዬ። አሁንም ይስሙኝ እባክዎትን፣ ሌላ ቦታ ጥያቄ ነበረ ላስረዳህ። አሁን ማስረጃ ማቅረብ የማይችል ሰው ግን ፓስተር ረጋ ይበሉ። ጌታ ሆይ ጋይስ፣ ታች ያላችሁ ሰዎች የኔ ድምፅ ይሰማችኋል? ድምፅ ይሰማል? አንዴ ኮንፊርም አድርጉ። እሺ፣ ድምፄ ከተሰማሽ ልቀጥል። አሁን ፓስተርን የጠየቅኩት ምንድን ነው 66ቱ አሁን እንግዲህ የካቶሊክ ታድሶኒ ምናምን አለ። እኔ ላይክ ዳይሬክትሊ እኔን አውራኝ አለ። ፓስተር አሁንም ስማኝ። የብሉይ ኪዳን መጽሐፍት ለምሳሌ 39 ሲባሉ ከዚህ አንጻር ነው። እኔ ካኖናይዜሽን ውስጥ አልገባው። 66ቱ አንተ የምትቀበለው 66ቱ መጽሐፍት የእግዚአብሔር እስትንፋስ ያለባቸው እነርሱ ናቸው፣ እነርሱ መጽሐፍት ብቻ ናቸው ብሎ የቀነነ ጉባኤ ሊሆን ይችላል፣ አባት ሊሆን ይችላል። አንተ በምትቀበለው መልኩ የቀነነ አባት ወይም ጉባኤ ካለ አሁን ማስረጃ ናቀርብ። ፓስተር ቀጥል። ሌላ ማብራሪያ ውስጥ አንገባ፣ ሰዓቱን እንጠቀምበት። ፓስተር የማይኮን አንሚዩት አድርጎ ማውራት ይችላሉ። ኦኬ፣ እናንተ ጋር ነው ሚዩት የተደረግኩት በነገራችን ላይ። እሺ፣ ጥያቄውን ሰምተዋል? ጥያቄውን ዳይሬክትሊ አድሬስ። ለምሳሌ ንገረህ ቅዱስ አጎስጢኖስ። እሺ፣ አውገስጢን እናንተ ዛሬ የምትቀበሉትን መጽሐፍት ነው የሚቀበለው? 66ቱ መጽሐፍት በካኖናይዜሽን ደረጃ ምን ላይ ሶርሱን ይንገሩኝ። በካኖናይዜሽን ደረጃ ዩካን ሪፈር ብዙ መጽሐፍት ሪፈር ማድረግ ትችላለህ። ሶርሱን ይንገሩኝ አንዴ። ኦገስቲን ይኸው ወንድም። ቆይ አንድ ሰው ላስገባል እኔ ከምቀጥል። አንድ ሰው ዳኒ ላስገባው። ቆይ ዳኒ ናገባ። አንተ ጋር ሊቀጥል። እኔ ኦርቶዶክስ ነኝ። የራስ ላይክ ሌላ ፕሮቴስታንት ልክ እንዳለው ይነግራል። እኔ ችግር የለውም። ዳኒ ነገር ሰዓት ወስጄ እንትን ከምለው አንተ ጋር ሊቀጥል። ቆይ ከአንተ ጋር ነው የሚቀጥለው። ፓስተር ዳኒ ማለት ፕሮቴስታንት ነው ሲጀመር። እኔ ያስገባሁት እሱ እንዲያወራ። እኔ ፕሮቴስታንት አይደለሁም ብራዘር፣ አይገባም እንዴ? የካቶሊክ ታድሶ ፕሮቴስታንት አይደለሁም እኔ። የካቶሊክ ታድሶ ሆነ ኦገስቲን 66ቱ መጽሐፍት ነው የሚቀበለው። ስለዚህ ከአንተ ጋር ነው የሚቀጥለው። አንተም ብዬ ነው የገባሁት። እሺ፣ የቱ ጋር ነው ኦገስቲን? አሁን ፕሮቴስታንት ካቶሊክ 73 ነው የምትቀበለው። እኔ 66 ነው የምትቀበለው ፓስተር፣ እኔ ማለት ነው። ኧረ አንዴ ያዳምጡኝ በጌታ ስም። እሺ፣ ማስረጃው ምኑ ጋር ነው? በነገራችን ላይ ድምጽ ይቆራረጣል። እሺ፣ ማስረጃው ምኑ ጋር ነው ያለው? ፓስተርዬ ማስረጃውን ይስጡኝ። ኦገስቲን እንደዛ የዘረዘረበትን። ጋዲሳ ጠፍተሃል። ኧረ አልጠፋሁም። ጋይስ ድምጽ አይሰማም እንዴ? ይሰማል እኮ ፓስተር። ምኑ ነው ጠፍተሃል የሚሉኝ? ድምጽ አይሰማም? ይሰማል እኮ ፓስተር፣ ይሰማል ድምጼ። ይቀጥሉ። ማስረጃው የቱ ጋር ሂጅ ቼክ ላድርግ? ይንገሩኝ። የኦገስቲን ፓስተር የጠበቅኑት ነው። ኦገስቲን ብለዋል። ተሳስተው ኦገስቲን እኔ እንደምቀበለው ብለዋል። ዲስኮኔክት አድርገዋል። ኦገስቲን በድፍረት እንደዚህ አይነት ነገሮች ባይነገሩ ግን መልካም ነው። ኦኬ፣ በድፍረት እንደዚህ አይነት ነገሮች ኦገስቲን ፕሮቴስታንቶች እንደሚቀበሉት አይነት መጽሐፍት ነው የሚቀበለው የሚል ይሄ በድፍረት የሚነገር ነገር ቢቀር መልካም ነው። ፓስተርዬ፣ የካቶሊኩ ተሐድሶ ፓስተር ቢቀር መልካም ነው። እሺ፣
ሰው እንዳለ ምንድን ነው ወደ አንትሽ ልዙር መሰለኝ ሳስበው አለ አይመጥ ከቻልክ የአሁኑን እስቲ አካውንት ለመመለስ ሞክር እስቲ። ያለናት ልታስጨንቀው ነው ኦገስቲንን ደግሞ ይኸው ከፍቼ እየጠበቅኩት ነው። እና ኧረ እንደዚህ ያልከውማ አይመለስም ፓፓ። ከፍቼ ነው ብለህ እንዴት ይመለስልሃል? እሺ ናቱ ማውራት ትችላለህ መሰለኛል ከዚህ ደቂቃ በኋላ። ያ እችላለሁ። ቆይ ባይ ዘ ዌይ መሄድ ከፈለክ ሂድበት፣ ማሳየት ከፈለክ ችግር የለው። ዝም ብሎ እንደሚቀባጥሩ ማሳየት ከፈለክ ያው ችግር የለም። ቀጥልና መጨረሻ ላይ ወይ ማሳየት ያለብንን ኦግስቲንን ጠቅሷል። ግን የጠቀሳቸው ከሱ ከሉትራን በፊት ነበሩ ያላቸው ሪፎርመር ብሎ የጠቀሳቸው አለ። የጠቀሳቸው ከሰማችሁ ማለት ነው። እና ይሄ በነ ቅዱስ ቄርሎስም ጊዜ ባይዘዌ የአምላክ እናት አትባልም የሚሉ እመቤታችን ቅድስት ድንግል ማርያም ወይ ደግሞ ቴዎቶኮስ የሚለውን ተርም ሪጀክት የሚያደርጉ በነ ቅዱስ ዮሐንስ አፈወርቅም ጊዜ እንደዚህ ሄረሲዎችን የሚይዙ እና ደግሞ ዲቪኒቲ ኦፍ ሆሊ ስፒሪት ላይ ወይ ደግሞ የመንፈስ ቅዱስን አምላክነት ላይም ጥያቄ የሚያነሱ ናቸው። አሁን እነሱ የጠቀሳቸው ፓሬሲያ የሚባሉት ማለት ነው። ያ በእንቅስቃሴ ደረጃ ባይዘዌ ከሉተር በፊት እንዲህ ትንሽ ወጣ ወጣ ለማለት የሚሞክሩ ሰዎች ነበሩ። ምንም እኮ ዲና የሚደረግ አይደለም። ግን አትሊስት በመሰረት ደረጃ ለእነዚህ ነገሮች መሰረት የነበረው ሉተር ነው። ባይዘዌ ጋይስ ባለፈው የሉተር የህይወት ታሪክንም ስንመለከት ያሉ ባህሪ ዲስፕሌይ የሚያደርጋቸውን ካራክተሮች ተመልክተናል። ኢማጅን እንግዲህ ገለባ መልእክት ነው የወንጌል ምንም ባህሪ የለበትም ብሎ ነገር ግን እስትንፋሰ መለኮት ያለው መጽሐፍ ነው ብሎ ደግሞ የመጽሐፍ ቅዱስ ዝርዝር ውስጥ የከተተ ሰው ነው። ታዲያ የጤነኛ ነው? ጤነኛ ነው ጋይስ? ጤነኛ ነው ብላችሁ ታስባላችሁ? የሆነ መልእክት ለምሳሌ ይሄንን መጽሐፍ ይሄንን መጽሐፍ የእግዚአብሔር ወይ ደግሞ እስትንፋሰ መለኮት አለበት ብሎ ይሄንን መጽሐፍ አንድ ሰው እስትንፋሰ መለኮት ወይ ደግሞ የእግዚአብሔር ቃል ነው ካለ በኋላ መልሶ ይሄንን መጽሐፍ ገለባ ነው የወንጌል ባህሪ የለውም ብሎ የሚናገር ሰው እዚህ ጋር አለ፣ ጠሽ ያለ ነገር አለ። ለዛ ነው ባይዘው ባህሪዎቹን ስንመለከት ሞሮፍ ሉተርና መሐመድ የሆነ እጅና ጓንት የሆኑ ሰዎች ናቸው። ኦኬ እጅና ጓንት የሆኑ ሰዎች ናቸው። አሁን ፕሮቴስታንቶች እኛ ስለ ሉተር አይመለከተንም ይላሉ። ፕሮቴስታንቲዝምን ግን አትሊስት በተወሰነ መልኩ አንደርስታንድ ያደረገ ኦር ያጠና ሰው ሉተር ለፕሮቴስታንቲዝም ምን ያህል መሰረት የሆነ ሰው እንደሆነ ያውቃል። አሁን እየተቸገርን ያለ ነው አውቆ መሸምጠጥ ወይ ደግሞ በደንብ ብዙ ኖሌጅ የሌላቸው ሰዎች ናቸው እየገቡ እያዛቡ ነው ያሉት። ኦኬ እሺ ፕሮቴስታንቶች፣ እሺ ፕሮቴስታንትስ አንዴ ቆይ። ኦኬ እሺ ፓስተር መጣ፣ ወደ ናትሻ መጥቶላል። ፓስተር አንተ አውራው እስቲ፣ እኔ ረጅም ሰዓት ስላወራው አሁን የኦገስቲንን አውራው። እሺ ይሰማል ድምጼ ብዬ እገምታለሁ። እሺ ሰላም ነህ? እንዴት ነው? እንኳን ደህና መጣህ በድጋሚ። አትሰማም? እኔ ጋር እያወራህ ነው ፓስተር። ይሰማል? ፓስተር ሱራፌል ፓስተርዬ ምንም ቀይም አላበራቦትም እኮ ኔትወርኩ ሰላም ነው። ኃይል ያዝግ ነው ናትሻ። ዝም ብሎ ስልኩ ሲጠራ ምክንያት ለመፍጠር ነው። ቀደም ሲያቀብጦ የማይሆን ነገር ካፉ ወጣ። ያንን ባካፕ ማድረግ ስላልቻለ ለዛ ነው። እሺ ፕሮቴስታንቶች ባይዘው በጣም የሚገርማችሁ ነገር ዳኒም ቅድም በእርግጥ የራሱ ወንድም አረ ኖ እያለ ከታች ሲጽፍ ነበረ። ኖ እያለ ሲጽፍ ነበረ። መቃቢያንን ሁላ እንደ መጽሐፍ ቅዱስ ነው ለምሳሌ የሚዘረዝረው ኦገስቲን፣ ሊቅ ኦገስቲን መጽሐፈ መቃቢያንን እንደ መጽሐፍ ቅዱስ ነው የሚያስቀምጠው ሁላ። ፕሮቴስታንቶች መጽሐፈ መቃቢያንን እንደ መጽሐፍ ቅዱስ ትቀበላላችሁ? ኦፍኮርስ አትቀበሉ። ስለዚህ ኦገስቲን እያላችሁ አትጥቀሱ። እሺ
የእምነት አባታችሁ የሆነ ሉተር የእግዚአብሔር ቃል የሆነውን ቀጠፈ። ገብታችሁ አባታችሁን ዲፌንድ ማድረግ የምትፈልጉ ፕሮቴስታንቶች አንድ ቁጥር ጻፉ። ፕሮፌት ያፌት ማን ነው? ፕሮፌት ያፌት ከቅድም ጀምሮ አንድ ቁጥር ይጽፋል። እኔ አምና ሹር ሁይዝ ኦርቶዶክስ ሆነ ከሆነ አስወርዳለሁ። ባይዘው ትናንትም የሆነ ልጅ እንደዚሁ ገብቶ ሲያለቅጥ ነበር። ሌዲስ ፈርስት የሚልግ አለ መሰለኝ እኛ ሀገር። እህታችን እንኳን ደህና መጣሽ። ጂሰስ ኢዝ ሎርድ። ፕሮፌት ያፌት የትናንቱ ልጅ ነው። አይ ዶንት ኖ ለምን የትናንቱ ልጅ ነው። ወራድ በቃ እሺ። ጂሰስ ኢዝ ሎርድ የሚል ዩዘር ኔም እህታችን ገብተሻል እያወራሽ ከሆነ ጋይስ፣ ታች ያላችሁ ሰዎች ታብታቡን 1 ሚሊዮን እናስገባው። ቶሎ ታብታብ አድርጉ። ሪፖርት ምናምን ደግሞ ቤቱን እንዳያዘገው ምናምን ታብታብ አድርጉ በደንብ። ጂሰስ ኢዝ ሎርድ የሚል ዩዘር ኔም አይሰማም እህታችን? ማዛግ ነው ማለት ነው። ባይገርማችሁ ጋይስ እዚህ ላይ ብቻ ሳይሆን እዚሁ ቅድም ያልኳችሁ እሺ፣ ናቲ አንዳንድ ሀሳብ ስጥ። እስከዛ ድረስ አሁን የተነሱ ሀሳቦች እኔ ትንሿ ምናምን በጣም ተስፋዬ እሺ አይ ምንም አሁን መጨረሻ ላይ የተነሳው ስፔሻል አሁን እንደውም እንትና ጋዲ ተናግረዋል ማለት ነው። ባይብሊካል ካኖን ላይ ኦግስቲን አሁን ፕሮቴስታንቶች የማይቀበሉትን መጽሐፍት ሲቀበል ሲጠቅስ አይተነዋል ማለት ነው። ምንም ይሄ ግልጽ ነው። አሁን እንደውም ከፍቼ ላሳይ ነበር ትንሽ ካሜራው እንትን ስለሆነብኝ ነው እንጂ ዶክትሪና ክሪስታና ላይ ቡክ 2 ቻፕተር 8 ላይ ሊስት አድርጓቸዋል ካኖኑን ማለት ነው። ሁለቱን መቃቢያንስ ባሮክን እንደገና መጽሐፈ ጥበብን እነዚህን ሁሉ ይቀበላቸዋል። አሁን ፕሮቴስታንት ሪጀክት ያደረጉትን ማለት ነው። ግን ያው ምንድነው አሁን በፕሮቴስታንቲዝም ነፃ እምነት ነው። ነፃ እምነት ማለት የፈለጉትን ስለሆነ ለፈለጉት ዓላማ የሚያውሉት እንደዛ በዛ መልክ ያስኬዳሉ ማለት ነው። ሌላውን አንተ ስላልክበት ወደ መጨረሻ እናጠቃልላለን። ሚዩት ነጋዱ አይ ፓስተር ሱራፌልን ነው በባዶ ገስታት ላከ ዝም ብለ እያዛከን እንዳይሆን እያልኩት ነው። እሺ በኃይሉ ተስፋዬ ሰላም እንዴት ናችሁ? እግዚአብሔር ይመስገን። ወንድማችን ከየት ቤተ እምነት ነው? እኔ እንኳን ከኦርቶዶክስ ነኝ፣ ግን አንድ ጥያቄ ጠይቄ ልውጣ እዚህ የተነሳው ሀሳብ ላይ። ቶፒኩ ባይዘዌ ለኦርቶዶክሳውያን አልነበረም። እሺ ገብታል። እንግዲህ እባካችሁ እንደው አታዝጉኝ በተቻለ መጠን። ለኦርቶዶክሳውያን የሚዘጋጅ ራሱን የቻለ ሴሽን አለ። ኦኬ። እና ግን ጥያቄን አቅርብና እሺ በኋላ ላይ መልስ ይሰጥበታል። እሺ ወንድማችን አሁን እንዲህ አይነት ሀሳብ ሲነሳ ብዙ ፕሮቴስታንቶች ምን ይላሉ? እኛ እኮ ማርቲን ሉተርን ራሱ ብዙ አንቀበለውም ይላሉ። ያው እነሱ አስተምሮታቸው በብዛት መጽሐፍ ቅዱስ ብቻ የሚል ስለሆነ ሉተርን ራሱ ሙሉ ትምህርቱን አይቀበሉም። አሁን ለምሳሌ ሉተር በማርያም ቨርጂኒቲ ያምናል ከክርስቶስ በኋላ ባለው፣ ግን እነሱ አያምኑም ይሄን። ስለዚህ ከሉተር ራሱ የተወሰነ ሀሳብ ነው እንትን የሚሉትና ይሄንን ራሱ ይቀበሉ አይቀበሉ መጀመሪያ እንዴት ማረጋገጥ ይቻላል? ኦኬ እሺ፣ ይሄ ነው ጥያቄ። እናመሰግናለን። ባጭሩ ምንድነው አሁን የእመቤታችን ፐርፔቹዋል ቨርጂኒቲ ኦፍ
ፐርፔቹዋል ቨርጂኒቲ ኦፍ ሜሪ ወይ ደግሞ የእመቤታችን ዘላለማዊ ድንግልና ኦኬ፣ ወይ ደግሞ የእመቤታችን ድንግልና ላይ እሱ አይደለም ኢሹአችን። እኛ ሉተር የእምነታችሁ መሰረት ነው ስንል ኦፍ ኮርስ እሱንም ዲና ያርገውታል። ሉተርን በዚህ ዘርፍም ክደውታል። ሉተር ብቻ ሳይሆን ካልቪንም በዚህ ዘርፍ ጆን ካልቪን ሁላ ተክዷል። የመጀመሪያዎቹ ሪፎርመሮች እንደዛ ነበር። ሉተርንም ካልቪንን ብንወስድ ለምሳሌ እመቤታችን ዘላለማዊ ድንግልና እኛ ግን ሐሳብ አንድ የሚስል ያርግ እኛ ግን ሐሳብ እያነሳን ያለ ነው አምስቱ ሶላዎች ወይ ደግሞ አምስቱ ብቻዎች የሚባሉት የእምነት መሰረት የፕሮቴስታንቲዝም የእምነት መሰረት ወይ ደግሞ ፋውንዴሽን ኦፍ ፌዝ የሚባሉት እምነት ብቻ፣ ጸጋ ብቻ፣ መጽሐፍ ቅዱስ ብቻ፣ ክብር ለእግዚአብሔር ብቻ፣ ክርስቶስ ብቻ። ያው ክርስቶስ ብቻ ሲባል ከዚህ በፊት ያው ክህነትን የመካድ ነገር ኦኬ። ሊቀ ካህናችን ኦፍ ኮርስ ሊቀ ካህናችን ጌታችን ኢየሱስ ብቻ ነው በአዲስ ኪዳን። ነገር ግን ሌሎች ካህናት የሉም ወይ ደግሞ ስፔሻል ክህነት የለም የሚል አይነት መካድ። ክብር ለእግዚአብሔር ብቻ ሲባል ደግሞ ለቅዱሳን ክብር አይገባም ኦኬ። በአዲስ ኪዳን ቅዱስ የሚባል ቦታም የለም ምንም የለም፣ ለቅዱሳን ክብር አይገባም ከሚል የመነጨ ነው ትምህርታቸው እንደምታውቁትና እነዚህ ትምህርቶች መነሻው ለነዚህ ትምህርት መነሻ ሉተር ነው እያለን እንጂ ከመቤታችን ድንግልና ጋር የሚገናኝ አይደለምና ጥያቄውንም ስንጠይቅ ከዚህ አንጻር ነው እየጠየቅን ያለ ነው። እነዚህ መሰረታዊ የሚባሉ አምስቱ ብቻዎችን ሁሉም ፕሮቴስታንቶች በኩል ድምጽ ይቀበሏቸዋል። ስለዚህ ከተቀበሏቸው ደግሞ ይህንን ትምህርት ጀማሪ ወይ ደግሞ ለዚህ እምነታቸው መሰረት የሆነው ሉተር እንደዚህ አይነት ግለሰብ ነው፣ እንዴት እሱ ታማኝ ሊሆን ይችላል ነው ሐሳቡ። ወንድማችን ሐሳቡ እንደዚህ ነው። አይ ቲንክ በበቂ መልኩ እንትን ተብሏል ብዬ አስባለሁ። ሌትስ ሙቭ ኦን ወደሚቀጥለው ሰው። ማን አለሽ? ፕሮቴስታንቶችሽ ጆን የኪዳልችሽ ጋይስ 1 ሚሊዮን ንግባ። ኦኬ 1 ሚሊዮን ንግባ። እንደምታዩት ነው ፕሮቴስታንቶች ባይዘው በቃ የእምነት አባታቸውን ኦልሞስት ብዙዎቹ ጥለውታል። ጆን የኪዳን ልጅ ኔትወርክንም ፊክስ እያረክ አይደለም። አምናሹ ለምን ገስት እንደምትልክ ራሱ ኔትወርክን ሳታስተካክል። እሺ አንድ ቁጥር ጻፉ ሌሎች ፕሮቴስታንቶች፣ ወይስ በቃ አንተው ሉተር ይብቃ? ሉተር ይብቃው ጋይስ። ናቲ አውራ እንጂ ምንድነው ብቻውን ሆነ እኮ ጋዲ። ኧረ ችግር አይ እሱ ብዙ እኔ እንኳን አይደለም የጠየቀኝ አልገባ ብለው እኮ ነው ከስር አውቀን ነው የማታስገባው ፓስተር። ኧረ ፓስተር አንድ ቁጥር ጻፍ፣ ወዳጆች እያፈራ ነው መሰለኝ። ጋዲ ይኸውልህ አንድ ቁጥር ጴንጤዎቹ አሁን ከዚህ በፊት ገብቶ የነበረው ልጅ ጴንጤ ነው። ቀን ላይ በነበረው ስቴጅ ሁሉ ምናምን እያየሁት ነበር በተለያየ ቤት ማለት ነው። አይናው ያንተን ኦብጀክቲቭ እረዳለሁ፣ ጴንጤዎቹ ይግቡ ምናምን የምትልበትን ኦብጀክቲቭ ማለት ነው። አንዳንድ ጊዜ ግን ደግሞ እንደው ከውጭ የምናውቀውን ነገር ደግሞ ፍጥጥ ብለው ክደው ሲመጡ ደግሞ ልናገልጥ ስንፈልግ እንደው ባትነፍገን እድል ጥሩ ነው። አይ እኔ አላወኩም። ያው እንግዲህ ሰው በጣም ተደጋጋሚ እየጻፍኩ ነበረ። በቃ በተለያየ ማሊያ ነው የሚመጡትና አታውቃቸውም፣ እንድታውቃቸውም አይጠበቅብህም። ግን ከታች እንደው ሞዴሬተሮችም ካሉ ኮሜንቶችን እያነበቡ ምናምን ሰጀስት ቢያደርጉ የተሻለ ነው የሚሆነው። አክቹአሊ እኔም አሁን ቅድም ብለሃል ኦርቶዶክሶች አትግቡ የራሳችን ሴሽን አለን ምናምን ስትል ነበርና እኔ ደግሞ እንዲሁ ዝም ብዬ 1 ደቂቃ ብቻ ገብቼ ልውጣ እያልኩ እየለመንኩ ነበረ ከቅድም ጀምሬ። አይ በቃ ችግር የለውም እንትን እናደርጋለን። እሱ ኦኬ ብቻ እንዲሁ ካስገባኸኝ አይቀር አም ኦርቶዶክስ እንዲሁ ግን እድሉን ካገኘው አይቀር 1 ደቂቃ ዝም ብዬ የሆነች ዶክመንት ሼር አድርጌ ባልፍ ከፈቀድክልኝ ደስ ይለኛል። አሁን ያው እንዳልኩ የሴሽን መሀል ላይ ስለሆንን ወንድማችን ከምን ጋር የሚገናኝ ዶክመንት እዚሁ ሉተር ጋር እሱን እኮ ነው። ቆይ አንዴ ሰው እየገባ ስለሆነ ሜቢ እዚሁ ገጽ ላይ ተቀምጥና ዊል ሲ። እሺ ኦርቶዶክሳውያን አሁን የምትገቡበት ሰዓት አይደለም ጋይስ። ታች ያላችሁ ሰዎች በደንብ ስሙ እሺ። ጅሬኛ የሚል ዩዘር ነኝ። እንኳን ደህና መጣ። እሺ እንጀምራለን። ይቅርታ እንኳን ደህና መጣሽ። አይሰማም መታች
ጅሬኛ የሚል ዩዘር ኔም Come on, guys. Come on. Come on. ለምን ገብታችሁ ሰዓት ቦታ ለምን እንደምታቃጥሉ አይገባኝም። ይሄ ነው በቃ ፕሮቴስታንቶች አባታችሁን በዚህ ደረጃ ነው መከላከል የምትችሉት? የእምነታችሁን ጀማሪ አንተ ሰው የድምፅን አሰማን። አንተ ራሱ እኮ ረዥም ሰዓት ታፈንክ። ኧረ አልችልም። ጋዲ ይቅርብኝ ድምፅ። አይዞ። ያው እንግዲህ ጋይስ ከ1 ሰዓት ተኩል ጀምሮ ኦልሞስት ለ90 ደቂቃ ከ1 ሰዓት ተኩል እስከ 3 ሰዓት ተመልክታችኋል። አንድም ሰው ሲጀመር ሐሳቡን ዲፌንድ ማድረግም ሆነ ከዛ ባለፈ ደግሞ ሁሉም የገባው ሰው በሙሉ ስለ ሉተር ምን አገባኝ አባታቸውን ክደው የመውጣት ነገር። እኛ ደግሞ ማሳየት የምንፈልገው በዚህ ነገር ውስጥ ሁሉ ምንድነው ከተባለ ሉተር ጤነኛ ሰው እንዳልነበረ፣ ዘረኛ ነበረ። ኦኬ፣ ስለ ሴቶች የሚናገረው ነገር ደስ አይልም ነበር፣ ሰካራም ነበረ። ስለ እግዚአብሔርና ስለ ጌታችን ኢየሱስ የሚናገራቸው የሚደብሩ ነገሮች ነበሩ። ኢጎ የነበረበት ሰው ነበረ። በጣም ኢጎይስቲክ የነበረ ሰው፣ ኢጎ በጣም ነበረበት፣ ሰዎችን የሚንቅ። ኦኬ፣ ያዕቆብ መልእክትን ገለባ ማለቱ ብቻ አይደለም። ጥንታውያን ቅዱስ ዮሐንስ አፈወርቅን እንዴት እንደሚሳደብ ብትመለከቱ በሚቀጥለው ላይቭ ሴሽን ደግሞ ይዤላችሁ እመጣለሁ። ቅዱስ ዮሐንስ አፈወርቅን ከሱ በፊት የነበሩ አባቶችን እንደኔ አይነት መገለጥ ማንም ኖሮት አያውቅም እስከዛሬ እያለ ይታበይ ነበረ። እና ይሄን ሁሉ ካራክተሮች ስትመለከቱ እንኳን ይቅርታ አድርጉልኝና ሰው ሊወድቅ ሊደክም ይችላል። ኦፍኮርስ ሁላችንም ድካም አለብን። የምር እግዚአብሔር እንደው አሁን ያኔ ካቶሊክ ቤተክርስቲያን ውስጥ ታድሶ እንቅስቃሴ ምናምን ነገር እንደው ይሄን የታድሶ እንቅስቃሴ እግዚአብሔር የመራው ቢሆን እንደዚህ አይነት ሰው እግዚአብሔር ተጠቅሞ ደግሞ ከመገለጡ በኋላ እኮ ነው ከእግዚአብሔር መገለጥ በኋላ ነው ይሄን ሁሉ ነገር የምናይበት። ስለዚህ ዳዝንት ሜክ ሴንስ። ኦኬ፣ ሴንስ አይሰጥም። የእግዚአብሔር ሰው በፍጹም አይደለም ሉተር፣ በፍጹም። ኦኬ፣ ዋሪው ቱ ጀጂ የምትሉ ሰዎች እስቲ ግቡ። ማን ጀጂ እያደረኩ አይደለም፣ ግቡ። ገስት መላክ ነው። ፕሮቴስታንቶች አንድ ቁጥር ጻፉ። እሺ ናቲ ሜቢ ቀደም ያልከው ማቴሪያል አሳየና በቃ አሁን ሰው እንትን የማይለን ከሆነ ፓስተር እባክህ እንደው ፓስተር አንድ ቁጥር ትጽፋለህ፣ ስቀበለ ገብተህ ሚውት ነው የምትሆን። ይሄው ተቀብያለሁ። ፎር ዘ ላስት ታይም ኢንቫይት አድርጌያለሁ። አሁን አንድ ቁጥር እየጻፍክ እንትን አትበል። ፓስተር እንኳን ደህና መጣ። ጋዲሳ ኔትወርክ መሰለኝ በጣም ያስቸግራል። ስንት ሰዓት ላይ እየጠየቁ ያለሁት ደጋግሜ የአንተ ኔትወርክ ሰው ማስገባው እያለ የአንተ ኔትወርክ ነው። እኔማ ኔትወርክ ፐርፌክት ነው። አታይም እንዴ ሳይቆራረጥ እኮ ላይ ሁለቱም ሰው እኮ ገብቶ መናገር አልቻለም። እያየው ነው ያለሁት። ጅሬኛ መናገር አልቻለም። የራሳችሁ ኔትወርክ ነው። የኔ ኔትወርክማ ቢሆን እኔንም አያስወራኝም ነበር፣ ዲስኮኔክት ያደርግ ነበር ፓስተርዬ። ኦኬ እሺ፣ አሁን ቶሎ ብዬ ላውራ። ምናልባትም ኔትወርክ ነው የሚል ሰበብ እንዳይኖር ወደ ጥያቄ ተመለስ። ማውራቱ ሳይሆን ቀደም ያወራው ነገር አለ። ኦገስቲን አንሳል። ኦገስቲን መጽሐፈ መቃብያንን ይቀበላል። ፕሮቴስታንቶች መጽሐፈ መቃብያንን አንተ መጽሐፈ መቃብያንን ትቀበላለህ እንደ እግዚአብሔር ቃል? ልነግርህ እኮ ነው። አሁን ላምጣልህ። አሁን 2 ደቂቃ ስጠኝና ላውራ። እሺ አልቀጥልም። አይ 2 ደቂቃ ሙሉ አልሰጥም ፓስተርዬ። 2 ደቂቃ ሙሉ ለምን ሰጣለሁ? 2 ደቂቃ ወርተህ ልትወርድ ከሆነ ቀደም ኦገስቲን ኢንተራፕት አታርገኝ። ኦገስቲንን ብላል አይደል? ኦገስቲን 66ቱን የቀነነው ብላል አይደል? እኔ እንደምቀበለው ሌላም ሰጣለሁ። ለምሳሌ በጣም የኢትዮጵያ ኦርቶዶክስ ቆይ ልንገር፣ የኢትዮጵያ ኦርቶዶክስ ለምሳሌ የምትለው አውግስት ማነው ሁይዝ የኒቄ አባት። እሺ ልምጣልህ። በቃ ይወል እንደዚህ እናድርግ ፓስተር። እኔ ሰፖርት አደርጋለሁ። ችግር የለም። ነግረህ እኮ ነው። ለምሳሌ አሁን እሱ የፓስካል ሌተሩን ታውቀዋለህ? ቅዱስ አትናቴዎስ በፋሲካ መልእክቱ ወይ ደግሞ ፌስታል ሌተር 39 ላይ መጽሐፍ ቅዱስ ዝርዝርን አስቀምጧል። በደንብ አውቀዋለሁ ፓስተር አትናቴዎስ። ስለዚህ ምን ብሏል? ቆይ አንዴ ላንብበው። እኔ ሙሉን እንትኑ ላንብበው። እኔ አውቀዋለሁ። ቆይ ልጠይቅህ እኮ ነው ፓስተር። ሙሉ ለምን ተነቧል? አይደለም ጋዲሳ ስማ እንጂ ሌላም ሰው ይስማ። እሺ ሚዩት አታድርገኝ። ሌላም ሰው ይስማ። አንተ የምታውቀው ብቻ ሳይሆን አዳምጥ እንዴ
ለምን አታዳምጥ? አትቆጣ እንዴ! እንግዳ እኮ ነኝ፣ ማክበር አለብህ። እሺ አዳምጣ እንዴ። መጽሐፈ ባሩክን ይቀበላል ቅዱስ አትናቴዎስ ይቀበላል። አንደኛ ብሄቭ አድርግ፣ እንደዛ አትናገር። እኔ አሁን ይሄ በእውቀት ልትያዙ ስትሉ ፖለቲክስ የመስራት የምትሞክሩት ነገር ፕሊስ ዶንት ዱ ዛት ፓስተርዬ፣ ዶንት ዱ ዛት። በቃ አትናቴዎስ ብለሃል። ስማኝ፣ አትናቴዎስ ያለውን እኔ ላንብብ። አትናቴዎስ እሺ፣ አንብብ። እሺ፣ አትናቴዎስ ያለውን ላንብበው። ትያዛለሽ እዛው ጋር። በ367 ዓመተ ምህረት ታላቁ የአሌክሳንድሪያ ጳጳስ የቤተ ክርስቲያን መሪ አትናቴዎስ ፓስካል ሌተር የተባለውን በጻፈበት ጊዜ አሁን በእጃችን ያለውን የአዲስ ኪዳን መጽሐፍትና ከአስቴር መጽሐፍ በስተቀር ሁሉንም የብሉይ ኪዳን መጽሐፍት ቀኖና ዘርዝሯል። መጽሐፈ ባሩክን ትቀበላለህ? ቆይ እኔ ልጨርስ እስቲ። ቆይ አንብበው። እሺ ዝርዝሮቹን አንብባቸው። ላንብበው። ሁሉንም የአዲስ ኪዳን መጽሐፍ ዘርዝሮ ከአስቴር መጽሐፍ በቀር ያሉትን ይጽፋል። አትናቴዎስ ከአዋልድ መጽሐፍ መካከል የሰለሞን ጥበብ፣ የሲራክ ጥበብ፣ የኦዲትና ጦቢት የተባሉትን ጠቅሶ እነዚህ መጽሐፍት በእርግጥ በቀኖና መጽሐፍት ውስጥ አለመከታታቸውን ሲናገር፣ ነገር ግን በቅርቡ ከእነርሱ ጋር የተቀላቀሉ ክርስቲያኖች እግዚአብሔርን መምሰል የሚፈልጉ በእነዚህ ጽሑፎች እንዲማሩ አባቶች መፍቀዳቸውን ገልጿል ይላል። ስለዚህ ቆይ እንጂ ከአዲስ አበባ ፕሊስ ትዕግስት አድርግ። ጨርስሽ። ሌላም ልጨምር። ቆይ አትናቴዎስ ላይ ሌላ ቦታ አትሄድ። አትናቴዎስ ላይ እንጨርስ። እሺ አትናቴዎስ መጽሐፈ ባሩክን መጽሐፍ ቅዱስ ብሎ ነው የሚቀበለው። ፓስካል ሌተሩ ላይ አልጻፈውም። እሺ ከመጣሽ ማርያም ታምጣሽ ይባላል። ፓስተር ለመማማር ስለሆነ የገባኸው አንዴ ቆይ። ኦኬ እሺ ለሚ ካሜራውን ሪቨርስ እናድርገው። እስከምታወጣ ሌላ ላንብባ። ኧረ አውጥቼዋለሁ ፓስተርዬ፣ ችግር የለውም። እሺ ይሄ አሁን የሚያነቡት ሌተር 39 የሚባለውን 39ኛ የፋሲካ መልእክቱ ፍሮም ሌተር 39 ይታያል። ፓስካል ሌተር መሆኑን አሳየኝ። ይሄው ሌተር 39 እኮ ነው ፓስካል ሌተር የሚባለው። ይሄው የቅዱስ አትናቴዎስ ብቻ አለው ፓስካል ሌተር፣ ብዙ ሌተሮች አሉት እሱ። ይሄው ከነዛ ውስጥ አንዱ ይሄ ነው 39ኛ መልእክቱ ነው ፓስተር። ይሄው ሄዲንጉን አሳየኝ። መድኃኒዓለም ሄዲንጉን አሳየኝ። እሺ ኦፍ ዘ ፓርቲኩላር ይኸው ሰማኝ። ይኸው 367 ይልና ኦፍ ዘ ፓርቲኩላር ቡክስ ኤንድ ዜር ነምበር which are accepted by the church from the 39th letter of Holy Athanasius, Bishop of Alexandria, on the Paschal festival. አየው። እሺ ጥሩ። አሁን ስለተማመን ወደ ታች እንውረድ፣ መጽሐፍ ቅዱስ የዘረዘረበትን። እሺ ቁጥር ስንት ላይ እንሄዳለን መሰለ? ቁጥር 4 ላይ እንሄዳለን። ያው የብሉይ ኪዳን there are then of the Old Testament እያለ የሚዘረዝርበትን እንመልከት አይደል ፓስተር? እሺ እዚህ ጋር ይዘረዝርና ለምሳሌ አጌን እዝራ ይላል ይመጣል። እሺ ቆይ እኔ ማሳየት መኃልየን ያስቀምጣል፣ መጽሐፈ ምሳሌን ያስቀምጣል፣ ኢዮብ ይላል። ከዛ የነቢያቱን መጽሐፍት 12ቱም ማለት ነው። ከዛ እንደዚህ ይላል፣ በደንብ አስተውል ፓስተር። ኢሳይያስ ይላል፣ ዘን አይዛያ ዋን ቡክ፣ ዘን ጀረማያ ዊዝ ባሩክ ይላል አይደል? ኦኬ መጽሐፈ ባሩክን እንደ መጽሐፍ ቅዱስ ዘርዝሯል ቅዱስ አትናቴዎስ። ሪዘርቬሽን አለኝ፣ ምናልባት ማብራሪያ እሰጣለሁ። ግን አይ ሪዘርቬሽን ሳይሆን አንድ ክሮስ ቼክ ጥያቄ ልጠይቅህ። ክሮስ ቼክ የለም። ስለ ባሮክ እነግርሃለሁ። ስለ ባሮክ ፓስተርዬ ስህተቱንማ ይመኑ። ለመማማር አይደል እንደመጡት? ስህተቱን ይመኑ፣ ይረጋጉ። መጽሐፈ ባሩክን ቅዱስ አትናቴዎስ እንደ መጽሐፍ ቅዱስ ዘርዝሯል። ቢንጎ ይባላል። ቢንጎ። አሁን ፓስተር ማይኮን ይክፈቱና መጽሐፈ ባሩክን እንደ መጽሐፍ ቅዱስ ይቀበላሉ? ይንገሩ። አንተ የተቀበልከው አትናቴዎስ ስላለው ነው እንዴ? እርሶ እኮ ነው አይደለም? ቆይ ልነግርህ እኮ ነው ጋዲሳ። ቆይ ጋዲሳ እርሶ እኮ ነው ፓስተር። የሰለሞን ጥበብ፣ የሲራክ ጥበብ፣ የኦዲት ጦቢትን አልተቀበላቸውም ሲል ተቀብልሃል?
ኧረ ቆይ ወደኔ ችግር የለውም። እኔ መልስልታለሁ። ቆይ የሰለሞን ጥበብ የኦዲት መጽሐፍ አትናቴዎስ እንደማይቀበላቸው ተጽፏል አለ እዚህ ጋር። ቆይ ፓስተር አያስቁኝ። ቆይ ይረጋጉ። ቆይ አዳምጠኛ ጋዲሳ አሁንም መስማት የማይችሉ ከሆነ ሚውት አደርጎታለሁ። ይቅርታ ያድርጉልኝና በጣም 1400 ሰው እየታዘቡት ነው። ቅድም ምናሉ መሰሎት ፓስተርዬ ቅዱስ አትናቴዎስ እኔ ከምቀበለው ከ66 መጽሐፍት ጋር የሚመሳሰል መጽሐፍት ነው የሚቀበለው ብለው ጭራሽ የሆነ ሰነድ አወጣው አንብበዋል። እኔ ደግሞ አይደለም አልኩና ቅዱስ አትናቴዎስ ለምሳሌ አልኩና መጽሐፈ ባሩክን መጽሐፍ 66 መጽሐፍ ይቀበላል አላልኩም። መጽሐፈ ባሩክን ለምን አልተቀበሉ ያልኩት ቀስመት ስማኛ አዳምጠኝ። ለምን አይቀበሉ መጽሐፈ ባሩክን? አንተ ታዲያ አትናቴዎስ የምትቀበል ከሆነ የሰለሞን መጽሐፍ አልተቀበለም። ለምን አትቀበለውም? አንተ ስለኔ አላወራንም። ለምን አትቀበለውም? ስለኔ መቻው ለምን አትቀበለውም? ወረ መድኃኒዓለም ስለኔ አላወራንም። ቆይ የኦዲት መጽሐፍ የለም ብሏል። እንደው ፕሮቴስታንቶች እንደዚህ ናቸው። ባይዘው ለምን አትቀበለውም? አትናቴዎስ የኦዲት መጽሐፍን አይቀበልም። እውቀት የለውም ፓስተር። ይቅርታ ያኔ ሰው መጽሐፍን አይቀበልም አይደለም። አዲስ ስማ ቆይ ፓስተር መስማት አይችልም። አዲስ አንዴ ስማኝ። አንድ ደቂቃ አስተኝ። ምንም አንድ ጥያቄ ብቻ ልጠይቅህ። ስማኝ። አትናቴዎስ የሰለሞንን ጥበብ መጽሐፍ የወዴትም አይናገርም፣ አይቀበልም። ለምን አትናቴዎስን ትጠቅሰዋለህ? ለምን ጠቅሰዋለህ? ለምን መንፈሱ እንደዚህ ነው። ክርስቲያኖች ፊት እንደዚህ ነው የሚንጫው። አሬ ይረጋጉ። ሚውት እያደረገኝ እኮ ነው። አንዴ ለምን ያዳምጡ? በጌታ እስቲ አማትቡ አንዴ። መጀመሪያ ይቅርታ ይጠይቁ ጋዲ። ምክንያቱም ቅድም የለም ብለው ስለነበረ ባሮክ የለም ላሉት ይሄው አሁን ፕሮፌት ለእግዚአብሔር ቃል ታማኝነቱን ሳናይ ከእርሱ ጋር መቀጠል ስለሚከብደን ይቅርታ ይጠይቁ። መጀመሪያ ተሳስቻለሁ ይቅርታ ይበሉ፣ ወይ ተመሪያለሁ ይበሉ፣ ከዛ ይቀጥላሉ። እዮ እንደዚህ አይነት የህፃን ጨዋታ አትጫወቱ። እኔ ጥያቄ እየጠየቅኩ ነው ያለሁት፣ እየመለስኩም ለመመለስም ጥያቄ አልሰጠኝም። የባሮክ ጥያቄውን ልጠይቁት። በቃ እንኳን አስወረድካቸው። አረ አስቴር ላይም ልመጣለት ነበር እኮ ዮባ። አስቴርን ለምሳሌ ፕሮቴስታንቶች ይቀበላሉ። ቅዱስ አትናቴዎስ አስቴርን አልዘረዘረውም እዛ ውስጥ። ኬት አምጥተው ነው? አረ ፓስተርዬ ትልቅ ሰው ኖት። ባይዘው እንዲህ ነው ልክ ሲያዙ ጋይስ መጮ ዳይሬክት ጩኸት ይኸው ጆሮአችንን አደምቶ ሄዱ። በቃ መጮ ልክ ሲያዙ። ካሁን በኋላ አትናቴዎስን ተሳስተው አስቀድሞ እኮ ሲያነቡት የነበረው ጽሁፍ ራሱ የሌላ ሰው ጽሁፍ ነው ሲጀመር ማለት ነው። ሌላ ሰው ስለ ቅዱስ አትናቴዎስ ዝርዝር የጻፈውን አነበቡና ከዛን ባሮክ አለ እኮ ሲባል አረ የለም አሉ። ከዛ ታየ አይ ይቅርታ ያለ መስሎኝ ነው ካላሉ ከዛን ከዚህ ጋር እንዴት ነው የምትቀጥለው? ምክንያቱ ስተታቸውን ለማረም ቆይኔ ልጠይቅ ይላሉ። ለምን ነው የሚጠይቁት? መጀመሪያ ባሮክ የለም ላሉበት ይቅርታ መጠየቅ አለባቸው። እና ፓስተር የሰው ጽሁፍ ሁለተኛ ሶስተኛ ሶርስ አንብበው ከሚከራከሩ መጀመሪያ ጥፋቶትን ይቅርታ ቢጠይቁበት ጥሩ ነበረ። ወይ ደግሞ ተምሬያለሁ ወይ ደግሞ ሳላስበው ነው ምናምን ነገር አይነት ማለባበስም ቢሆን ብቻ እሷን ነገር ብናይበት ጥሩ ነበረ። እና ታብታብ ያድርጉ። ለማንኛውም ኮፒ ሊንክም እንዳይረሱ። እሱም ብቻ ሳይሆን እዮባ እንደው ፓስተር አስገባቸውና እንትኑን አውጥቶ ያሳዩን። ለምን ሁሉም ፕሮቴስታንት ይሄንን ስለሚል የተዋሹት ነገር አለ። ዶክመንቱ ማየት ፈልጋለሁ። እነሱ መጽሐፍ ላይ ከየት ነው ይሄንን ያነበቡት? አይ የሆነ ነገር ነው ያነበቡት እንጂ ጆሮአችንን እኮ አደሙን። አልሰማችሁ? ሁሉም ፕሮቴስታንት ነው። በነገራችን ላይ 66 ነው ቅዱስ አትናቴዎስ ብለው የሚናገረው ሁሉም ፕሮቴስታንት ነው። ስለዚህ እነሱ መጽሐፍ ላይ ይሄ ነገር ስለተጻፈ ቢያሳዩን። ኧረ አይሰሙም። እስፒር ሞከርን እኮ ምንም አያዳምጡም። ጮሆብን ወጡ። ይኸው ተያዙ። መጽሐፈ ባሩክ ላይ ፓስተርዬ እየሰሙን ከሆነ እንደው እግዚአብሔር አምላክ እንደው ጌታ መንፈስ ቅዱስ ልቦትን ትንሽ ከከፈተሎት ቅዱስ አትናቴዎስ መጽሐፍ አስቴርን አይዘረዝርም። ኦኬ፣ ቅዱስ አትናቴዎስ መጽሐፍ አስቴርን አይዘረዝርም። ኬት አምጥተው ነው?
ኬት አምጥተው ነው እርሶ መጽሐፍ አስቴር እንደ መጽሐፍ ቅዱስ የተቀበሉት? ስማ አንድ ኮመንት እያየው ነበር። ዮባ ባሩክ የለም የተባለው የኛም ባሩክ ገስት ላይ ፈልገው አተውት ነው እንዴ? እኔ እኮ ሰው እንዴ ክሬዲት ሰጥቻለሁ። ማን ነው ፌዝ የሚል ዩዘር ኔም? ይሄ በጣም ደስ የሚል ጨዌ ነው። አይ ሁለተኛ እድል አልሰጣቸውም። ጤናችንን እንፈልገዋለን ፓስተርዬ፣ ጤናችንን እንፈልገዋለን። ባሩክ ብቻ አይደለም የኤርሚያስ መልእክትም አለ ማይቀበሉት። ሌላው ደግሞ ዝርዝሩን ካየ የሰባ ሊቃውንትን ነው ቅዱስ አትናቴዎስ የጠቀሰው፣ ማሶሬቲክ አይደለም። አንደኛ ነገሥት፣ ሁለተኛ ነገሥት፣ ሶስተኛ ነገሥት፣ አንደኛ ዕዝራ፣ ሁለተኛ ዕዝራ ምንም አይገናኙም ከነሱ እንትን። ግን አትናቴዎስ አያዋጣቸውም። ስፒር አትናቴዎስ መቼ ያዋጣቸውና ነው እንዲሁ ዝም ብለው ነው የሚያደርጉ። ኮመንት ላይ አስገቧቸው የምትሉ ሰዎች ተውን። እስቲ ለእኛም ጤና አስቡ። እንደው ዝም ብለን መዳረቅም ይሰለችናል እኛ ራሱ። እሺ ኤቢ የሚል ዩዘር ኔም አሁን ገብቷል አላውቅም። እሺ የሰውዬ እስቲ ለመጨረሻ ጊዜ በቃ እንደው ተስፋ የማይቆርጥ ሰው መጨመቅ የማይሰለቸው ከሆነ ምን ማድረግ ይቻላል? ዋላስ ታይም። እሺ ፓስተር ጋዲሳ ይኸውልህ አንዴ ስማኝ። አንዴ እንደገቡ ማውራት የጀምሩ አዳምጠኛ። እኔ ሪኮስት ጠይቄ ገብቼ እኔ ላውራ እንጂ ፍቀድልኝ። ቆይ አንዴ አካሄዱን ልንገሩት፣ ተረጋጉ። አካሄድ ሳይሆን እኔ ይኸውልህ የጠየቀኝን ጥያቄ አብራርቼ ሳልጨርስ ነው የምዘጋው ያለው። ተመልከቱ። ቆይ ረጋ ይበሉና አካሄድ ልንገሩት። ኦኬ ፓስተር ተረጋጉ። አሁን ቅድም አትናቴዎስ እኔ እንደምቀበለው መጽሐፍ ቅዱስን 66 ነው የሚቀበሉት አሉና ወደ አትናቴዎስ አላልኩም። አዋልድን እንደማይቀበል የተናገርኩ እንጂ 66 ይቀበላል አይደለም ያልኩት። አላስጨረስከኝም። ለዛ እኮ ነው። ኧረ በጌታ ስም ኧረ ፓስተር እየተው ኧረ ተው። መች ሰማኸኝ? አሁንም እኮ እየሰማኸኝ አይደለም። እሺ አትናቴዎስ አንተ የምትለው መጽሐፍ በሰለሞን ጥበብ በሲራክ ታምናለህ አይደል እንዴ? አይቀበልም። ለምን ይመጣሉ? ወደ እኔ ሳይሆኑ እርሶ ነው እኮ እየተጠየቁ ያሉት። ወደ እኔ አይምጡ። እኔ በደንብ እየነገርኩህ እኮ ነው። እኔ እኮ ኮንፈርም ላደርግልህ ነው እኮ ወደ 66 አዳምጠኛ። እሺ ወደ 66 ለምንድን ነው የማልመጣው? ወደ 66 ወረድ በቃ ይጨማለቃል። በእናትህ ደነስ እንደዚህ አይነት ጋዲ ይቅርታ አድርግልኝና አይቀበልም ብለው ራሳቸው ፈጥሮ ነው። ለምን ቀኖና አልተዘጋም? በዛን ጊዜ የነበረውን ቀኖና ቅዱስ አትናቴዎስ በሁለት ከፍሎ አስቀመጠው እንጂ የተዘጋ ነገር አልነበረም። ኧረ ስፒድ ሲዋሽ ከ60 ዓመት በኋላ ካርቴጅ ራሱ ከ60 ዓመት በኋላ ነው። ኧረ ስፒድ ሲዋሽ እኮ ነው። አሁን ቅድም እኮ ያስተማሯቸው ነገር ቀጥል። አይ ውሸታቸው ነው የሚያስጠላኝ። ያው ምንድነው ውሸታቸው በጣም ነው የሚያስጠላኝ። ቅድም 66 መጽሐፍት እኔን ይደግፉኛል ብለው ነው የገቡት። አሁን እኮ ከርዕስ ራሱ አስወጡን። ያው ሉተርን ሰፖርት የሚያደርግ ሰው ሉተርን ዲፌንድ የሚያደርግ ሰው ስለጠፋ ከርዕስ ወጣ ራሱ። ውሸታም ናቸው። ኦኬ ፓስተርዬ፣ እንደው በዚህ እድሜዎት እንደዚህ አይነት በአደባባይ መቅጠፍና መዋሸት ሼም ነው። ኦኬ ታች ያለው ሰው የሚከታተለው ሰው አስተዋይ ሰው ስለሆነ ክፉ አናገሩኝ እንጂ እኔ ራሱ ደነዝ የሚለውን ቃል ተናገርኩ። በጣም ይቅርታ። እንደዚህ አይነት ስድብ ግብሩ ነው። በእርግጥ ደነዝ ያልኩት ይቅርታ። ስድቤን ጀስቲፋይ ለማድረግ ስሞክርና ታች ያላችሁ ሰዎች ሰምታችኋል። አትናቴዎስ ይደግፈኛል 66ቱ መጽሐፍት እኔ እንደምቀበለው ነው የሚቀበለው ብለው መጥተው አሁን ይደግፈኛል አትናቴዎስ እኔ እንደምቀበለው አይደለም እንደዛ ብዬ አይደለም የመጣሁት ይሉናል። እንግዲህ እንደዚህ አይነት ውሸት ቀጣፊ ከሆነ ሰው ጋር ምንም ማውራትም አያስፈልግም። ውሸታም ናቸው እንደምታዩት። ኦኬ ውሸታም ናቸው። እሺ ዮባ በቃ አይ ቲንክ ሰውም ደህና ሰው ራሱ እየጠፋ መሰለኝና 1 ሰዓት ተኩል ምናምን ስለገባ ኦልሞስት ድፍን 2 ሰዓት ሆኖናልና ሜቢ የሚጨምሩት ሀሳብ ካለ አንዳንድ ሀሳቦችን እናንሳና አይ ቲንክ እኔ ራሱ አንተ ደከመኝ የሆነ ሰዓት። እሺ ሆዶስ የሚል ኦርቶዶክሲን እያጠናው ነው ያለ አንድ ልጅ ነበር። አንድ ነገር ልበልና ዮዲትን ቅዱስ አትናቴዎስ አይቀበልም ሲል ነበር አይደል? ዮዲትን ይሰማል ዳግ
ዮዲትን አይቀበልም ሲል ነበረ። ጀሮም መጽሐፍ ላይ ስለ ዮዲት የጻፈው ላይ በኒቅያ ጉባኤ ዮዲት ተነባለች በኒቅያ ጉባኤ ላይ ብሎ ይናገራል። ጀሮም ሶርስ የትኛው ጽሑፍ ላይ ተዚህ ላይ ስፒር እንትን ይሄ መጽሐፍ ቅዱሱ ዝርዝር ላይ ሳይሆን ምን ነበር የሚባለው እዛኛው ላይ? አዎ እነዚህ ስለ ጦቢት ስለምን የሚናገረው ላይ ዮዲት በኒቅያ ጉባኤ ላይ አባቶች እንትን ብለውታል አንብበውታል ብሎ ይናገራል። ኦኬ እስቲ ቼክ እናደርጋለን ወይ? እስቲ ቴሌግራም ላይ ቦታ ቼክ አድርጉ። እኔ ወይ ካገኘሁ ቀድሜ ልክላለሁ ወይ ካገኘ ላክልኝ። እሺ እሺ ስፒር እሺ ሆዶስ የሚል ዩዘር ነኝ። ሰላም ይሰማል? እንኳን ደህና መጣህ ወንድማችን። እንኳን ደህና ቆያችሁ። ሰላም ነው? እግዚአብሔር ይመስገን አለን። አምላክ የተመሰገነ ይሁን። አለን። ጥያቄ ያሉ ነው እንዴት እንደሚያጥር ግን በፕሮቴስታንት ቤተክርስቲያን ውስጥ ነው ያደግኩት። ቤተክርስቲያን ሳይሆን ዓለም ልበለው እና አሁን ያው አንዳንድ ነገሮችንም ከማየት ለአንዳንድ ኮንተንቶችም ኤክስፖዝ ከመደረግ መሰለኝ ብዙ ስህተቶችን በማየት ወደ ሐዋርያት ቤተክርስቲያን ወደ መጀመሪያው ወደ ጥንቷ ቤተክርስቲያን ለመምጣት ጉዞ ላይ ነኝ። ያው ፉሊ እንትን ባልልም እና ያው ከሀገር ውጭም ስለሆንኩ ኤክስፖዝድ የሆንኩት ለተለያዩ እንትኖች ስለሆነ ካቶሊኮችንም ትንሽ ለማየት የምስራቅ ኦርቶዶክስንም የኦሪየንታሎችን ለማየት እየሞከርኩ ነው እና ያው ለመወሰን ቢከብድም በአንዴ በደንብ ግን ልዩነቶችን ለማወቅ እየሞከርኩ ነው እና በተለይ አሁን የምስራቅ እና የኦሪየንታል ዲፈረንሶቹን ትንሽ ብዙም እንትን አላገኘውም ሶርሶች እና ያው ዲፈረንሱ የክርስቶሎጂ ላይ ነውና እንዴት ነው የምታዩት? በዚህም ሳይድ ያለውን ማወቅ ስለፈለግኩ እንድታስረዳ ነበር። ምን መሰለ እስቲ ፎሎ አድርገኛል። ፎሎ አድርገኝና መልሼ ፎሎ ባክ አደርጋለሁ። ለምን መሰለ ይሄ ያው ክሪስቶሎጂ እንደምታውቀው በጣም ሰፊ ቶፒክ ነው አይደል? ለአንተ መቼስ የተወሰነ ጥናት ያደረገ ሰው ክሪስቶሎጂ ሰፋ ያለው ቶፒክ ነው። ግን ምን መሰለ ለምሳሌ ከጥንት ጀምሮ የነበሩ የአባቶችን እምነት ኦሪየንታል ቤተክርስቲያን ጠብቃ ይዛ መታለች ብዬ አምናለሁ። 100% በተለይ ነገረ ክርስቶስ ላይ አንተ አሁን የበለጠ ጥናት ብታደርግ በደንብ ትጠቀማለህ ብዬ የማስበው ምን መሰለ ቃል ኪዳን ጉባኤ አለ አይደል? ያው ቃል ኪዳን ጉባኤ ነው እንደምታውቀው 451 ዓመተ ምህረት ያደረገው ነገር ነው። ቸርችን ስፕሊት ቸርች ብቻ ላይክ ጌታ ኢየሱስ ሁለት ባህሪ ያለው እኛ ጋር ደግሞ አንድ ባህሪ ያለው ብለን ነው እኛ የምናምነው። አንድ ባህሪ ስንል ያው እንደምታውቀው ሚያፊሳይት ክሪስቶሎጂ ነው እኛ የምንቀበለው። ሞኖፊሳይት አይደለም። ብዙ ሰዎች ሚስ አንደርስታንድ እንደሚያደርጉ እንደዛ አይደለም። ግን ከኒቅያ ከቃል ኪዳን ጉባኤ በፊት የነበረውን የኤፌሶን ጉባኤን ብትመለከት ኤፌሶን ጉባኤ ላይ ለምሳሌ በቀላሉ ብትመለከት ሻምፒዮን የነበረው ማለት ነው ቅዱስ ቄርሎስ ነው አይደል? ሴንት ሲሪል ኦፍ አሌክሳንድሪያ ቅዱስ ቄርሎስን ከዛ ከኤፌሶን ጉባኤ በፊት የነበሩ አባቶችንም ብትመለከት ባጭሩ የምትረዳው ከጽሁፋቸው ምንድነው ሚያፊሲት ክሪስቶሎጂ አማኝ እንደነበሩ ወይ ደግሞ አንድ ባህሪ አማኝ እንደነበሩ ትረዳለህ። አንድ ሊንክ ልክልሃለሁ። እሺ ፎሎ ባክ ቴሌግራም ትጠቀማለህ? ጥንታዊ አባቶች ሚያፊሲት ክሪስቶሎጂ አማኝ ናቸው። አማኝ መሆናቸውን የሚያሳይ ዩቲዩብ ላይ አንድ አገን የሚባል ልጅ አለ። በጣም ጎበዝ ኮፕቲክ ኦርቶዶክስ ነው። ያው ውጭ ስለሆንክም እንግሊዝኛ ማቴሪያል ስለማትቸገር ኦልሞስት ያው እንዳትሰላች ምናምን ነገር የ3 ሰዓት ሴሽን ነው ዩቲዩብ ላይ ማለት ነው። 3 ሰዓት ሳልጀምሮ አልቀርም ብዙም አላየሁትም እንጂ ያ ብታየው ብዙ ነገር ትጠቀማለህ። ኢነሴንስ ምንድነው ኦፍኮርስ ነው። ያው ለምሳሌ እንዲሁ ከመሬት ተነስቼ ክሪስቶሎጂ ላይ ምናምን ነገር እንትና የሚባለው አባት ቅዱስ ቄርሎስ እንደዚህ ነው። አሁን ቅዱስ ቄርሎስ ለምሳሌ አንድ ባህሪ አማኝ ነው። አንድ ባህሪ ለምሳሌ ኤፌሶን ጉባኤ ላይ የነበሩ አባቶች የምትመለከት አንድ ባህሪ አማኝ ናቸው። ግን በኋላ ላይ ቃል ኪዳን ጉባኤ ላይ ምን መሰለህ ትምህርት ብቻ ሳይሆን የፖለቲካል ነገር ገብቶበታል። ትምህርት ብቻ ሳይሆን ፖለቲካል ነገር ገብቶበታል እና ቃል ኪዳን ጉባኤ ላይ የተወሰነ ውሳኔ እንደው ሞሮፍ ትምህርታዊ ነገር ሳይሆን ሞሮፍ የሚያጋድለው ምንድነው ያን የነበረው ንጉስ ምናምን ታሪኩን ካጠና ሞሮፍ ፖለቲካዊ ነገሩ ሚዛን ይደፋል።
ኦኬ ትምህርቱ ወጥ የሆኑ ከዛ በፊት የነበሩ ትምህርቶችን አይደለም። ምን ልል ፈልጌ ነው? ሚያፊሳይት ክሪስቶሎጂ የሚባለው ወይ አንድ ባህሪ የክርስቶስ ኢየሱስ አንድ ባህሪ ወይ ደግሞ የስግው ቃል አንድ ባህሪ የምንለው ፍጹም አምላክ ፍጹም ሰው አምላክ እንደዚህ ያው የኦሪየንታሎችን ታቋለ ዲቴል ዲስክሪፕሽኑ እና እሱ ትምህርት የተጠበቀ ትምህርት ነው። ኦኬ የጥንቷ ቤተክርስቲያንም እምነት እንደዛ ነውና ለምንድነው እሱን ቪዲዮ ብታይ ወይ ሪኮመንድ ያደረኩ? ሌላ መጽሐፍም አለ፣ 2 መጽሐፍቶች አሉ። እኔ ያው ለምሳሌ ኦን ቶፕ ኦፍ ማይ ሄድ ሪኮመንድ ማድረግ ግን ትዕግስት ይፈልጋሉ። ያው ክሪስቶሎጂ እንደምታውቁ በደንብ ማንበብ ይፈልጋል፣ በጣም ይፈልጋል፣ መመርመር ይፈልጋል። ዩቲዩብ ለምንድነው ሪኮመንድ ያደረኩ? እሱ የአባቶችን ጽሁፍ ኦኬ በደንብ አለ አይደለ? ይሄ በስርዓት በፓወርፖይንት ነገር አላል በስላይድ እንደዛ አድርጎ ስለሆነ የሚያቀርበው ኢዚሊ እዛ ጋር ቁጭ ብለህ ምናምን ነገር በቀላሉ ነገሩን አንብበህ መረዳት ትችላለህ በቀላሉ። ከዛ እሱ የሚላቸውን ሶርሶች ደግሞ ሄደህ ክሮስ ቼክ ማለት ትችላለህ። እውነት ነው ወይስ አይደለም የሚለውም ማለት ነው። ኦኬ ስለዚህ በቀላሉ ክሪስቶሎጂ ላይ ያለውን ነገር አንደርስታንድ ካረገ ሰው ኦኬ ክሪስቶሎጂ ላይ ያለውን ነገር አንደርስታንድ ካረገ ሰው ዋናው ነገር እሱ ስለሆነ እውነተኛውን ትምህርት ጠብቃ የመጣቸው የትኛው ቤተክርስቲያናት የሚለው ነገር በቀላሉ መረዳት ይችላል በቀላሉ። ኦኬ በተቻለ መጠን ለማየት ሞክሬያለሁ። ሁለቱንም ክሌሞች እያየው ያው ሙሊ ስላላነበብኩት ምናምን ሊሆን ይችላል። ግን አሁን በሚያፊሳይት ክሪስቶሎጂ አንድ ዋን ኢንካርኔት ኔቸር አለ ቅዱስ ቄርሎስ ያለው በዛ እንኳን ስንሄድ አሁን በዛኛው ሳይድ በዳዮፌሳይት ሳይድ ያሉት ሰዎች የሚጠይቁት ጥያቄዎች አሉ። ለምሳሌ መስቀል ላይ የሞተው የትኛው ተፈጥሮ ነው? አንድ ተፈጥሮ ካለው ያው እነሱ ሁለት ኔቸር ስላለው መመለስ ይችላሉ እሱን እና በዚህ ሳይድ ይሄኛው እንዴት ነው የሚመለሰው? ፕላስ ደግሞ በሚያፊሳይት ክሪስቶሎጂ ስትቀጥል አይ ቲንክ የፍቃድ ላይም ሞኖቴሊቲዝም ነው መሰለኛል። አንድ ፍቃድ አለው ብላችሁ ነው የምንቀበለው? የሱ ሁለት ፍቃድ ላይ አንድ ፍቃድ ነው፣ ግን የስጋ ፍቃዱን ለአምላክነቱ አስገዝቷል፣ ሰሚት አድርጓል። ስለዚህ ዋን ዊል ነው የምናምነው። ለመሰለ ምንን ያመጣል መሰለ? ሁለት ፍቃድ ካልክ ቅድስት ሥላሴ ዘንድም ባይዘዌ ከሞርዛን ዋን ዊል ያመጣል። ይሄ ነገር ባይዘዌ ጥንቃቄ ይፈልጋል። ያው እነሱ ሁለት ኔቸር ስለሚለያዩት በሂውማን ኔቸሩ የራሱ ዊል ይኖረዋል። ያው ዲቫይን ኔቸር የሥላሴ አንድ ዊል ይኖራል ብለው ስለሆነ እንትን የሚሉት አይ ዶንት ቲንክ እነሱ ጋር ችግር አይፈጥርም። እዚህ ግን ለመረዳት ስሞክር የመጡብኝ ጥያቄዎች ነው አስቀምጥ ብዬ እንደው አጠር አድርገህ አትሊስት ሞት ብቻ አትሊስት እሷን ፓርት እንትን እናድርግ። አሁን ምን መሰለህ ሜይ ቢ እኔ አሁን ሰዎችን ሪኮመንድ ማድረገው ክሪስቶሎጂ ላይ ለምሳሌ አሁን መስቀል ላይ ማን የሞተው? አምላክ በስጋ ነው የሞተው። ሞሮፍ አባቶች ምን ይላሉ የሚለው ነገር ሰው ካነበበ፣ ለምሳሌ አባቶች ምን ይላሉ የሚለው ነገር ካነበብ እኔ እናንተ ኢንተራክት ስናደርግ ስናወራ ትረዳኛለህ በቀላሉ ምን እያወራው እንደሆነ በቀላሉ ትረዳለህ። ኦኬ ምን እያወራው እንደሆነ ትረዳለህ። ለዛ ነው አሁን ለምሳሌ ኦልሬዲ መጀመሪያም ጥያቄ ፈጥሮብህ ከሆነ እኔ ለምሳሌ አለ አይደል የቤተክርስቲያን መረዳት እንዲህ ነው ቤተክርስቲያን የምታምነው ስለ ሞሮፋውን አባቶች ሲጽፉ እንዴት መሰለ ነገሩን አብራርተው ነው የሚጽፉት። ዝም ብሎ እንደው ኢየሱስ አንድ ባህሪ ብቻ ነው ያለው። ለምሳሌ ቅዱስ ቄርሎስ እንደውም እዚህ አንድ መጽሐፍ አለች የምታነባት በጣም ጥሩ መጽሐፍ ይመስለኛል። ቆይ እሷን መጽሐፍ እስቲ አንድ አጥር ምጥን ያለች የቅዱስ ቄርሎስ መጽሐፍ ነበረች። እሺ የት ሄደች? እግዚአብሔር ስም አንድ መጽሐፍ ነበረች እዚህ አካባቢ። ቆይ በቃ አንተም በለኝ ፎሎ አድርገኝና I will follow back እና ክሪስቶሎጂ ኤንድ ዘ ካውንስል ኦፍ ካልሴዶን የሚልም በጣም ጥሩ መጽሐፍ አለ። ክሪስቶሎጂ ኤንድ ዘ ካውንስል ኦፍ ካልሴዶን እሱ በጣም ሰፊ መጽሐፍ ነው። በተለይ ነገረ ክርስቶስ ላይ ረጅም ዓመታት ስለ ላይክ የቃል ኪዳን ጉባኤ ራሱ አላል ቃል ኪዳን ጉባኤ ላይ ይሄ ትምህርት እንዲመጣ እነማን ሚና ተጫውተዋል የሚለው ነገር ባይዘው ቃል ኪዳን ጉባኤ ላይ የተወሰነ ውሳኔ ሊትራሊ ወደ ሁለት ልጅነት ወይ ደግሞ ቱ ሳንስ የሚባል አለ ቱ ሳንስ ኢን ክራይስት የሚባል ነገር ወደዛ ነው የሚያመራው። እሱንም በደንብ አብራርቶ ስለሚያስቀምጥ ክሪስቶሎጂ ኤንድ ካውንስል ኦፍ ካልሴዶን አሁን ባለንበት ሁኔታ ከሆነ እንደምታውቀው ቦዝ ቸርችስ በተለይ ኢስተርን እና ኦሪየንታል ኦርቶዶክስ ብዙ ስራ እየሰሩ ነው እንደምታውቀው ትላልቅ ስኮላሮች ደረጃ በጳጳሳት ደረጃ። ነገር ግን በእኛ ሳይድ አቡነ ሽኖዳም ከዚህ በፊት እንደተናገሩ ትላልቅ ስኮላሮችም የኦሪየንታል እንደተቀበሉት በምንም ታምር ቃል ኪዳን ጉባኤን እንደ ጉባኤ አፕሩቭ አናደርግም ብለው ኮንፊርም አድርገዋል። በጣም ለምን ቃል ኪዳን ጉባኤ ላይ የተወሰነ ውሳኔ በፍጹም ከዛ በፊት የነበሩ አባቶች የሚያስተምሩት ትምህርትና እምነት ስላልሆነ አሁን ያሉት ኢስተርን ኦርቶዶክሶች የሚያምኑት እምነት ቃል ኪዳን ጉባኤ ላይ የተወሰነውን ውሳኔ ነው ወይ ብትለኝ አይደለም። አሁን ያሉት ኢስተርን ኦርቶዶክሶች ቃል ኪዳን ጉባኤ ላይ የነበረው ሞር ኦፍ ፖለቲካል ነገሩ ያመዝናል። ለዛ ነው አንብብና
ዊ ዊል ፎሎ ባክ ላይክ አንዳንድ ነገሮች አላል ይቸኮላ መሆን የለበትም። አንተ ማለት ሼር አደርጋለሁ በቃ እያነበብክ ምን እያልክ ምናምን ነገር ያው ጸሎት ደግሞ ይፈልግ የለ ጌታ ደግሞ የበለጠ እንዲረዳ ምናምን ነገር ደግሞ እኔ አሁን ፐርሰናል ምልከታ የምናገር አንዳንድ ሰዎች እንትን ሊሉ ይችላሉ። እኔ ለምሳሌ የቸርችን ዩኒቲ ከሚናፍቁ ሰዎች ውስጥ አንዱ ነኝ። ያው ወሽኔ እንደው ይሄ ክፍፍል ባይኖር በእውነት በተለይ እንደዚህ ለመወሰንም ይቀላል። ጥንታውያን አብያተ ክርስቲያናት ላይ በተለይ አሁን ኢስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክስ አንድነት በጣም ከሚናፍቁ ሰዎች ውስጥ አንዱ ነኝ እና ኤኒዌይስ እንትኑን ዩቲዩብ ሊንኩን ስጠይቁኝ አሜሪካ እኮ አሁን በቅርብ እንትን ተብሎ ነበር። ምንድነው ሁለቱም ፍጹም ሰው ፍጹም ባህሪ ፍጹም ሰው ፍጹም አምላክ የሚለውን ያምናሉ። በተለያየ ምክንያት የሆነ ኑፋቄ ሲመጣ ያንን ለማስረዳት የሄዱበት ፎርሙላ ላይ ያልተግባቡት እና ይሄ ነገር እየተፈታ ነው። የሶስተኛው ጉባኤ የኦርቶዶክስ ጉባኤ ነው፣ ኦሪየንታል ትክክል ናቸው ተብሎ መጽሐፍም እየተዘጋጀ ነበር። ከኢስተር ኦርቶዶክስ ከወጣ አላቅም እንጂ እንትን የሁለቱ 3 ነው 4 ሆነው የግብፅ ኦርቶዶክሶች ሲያወሩ ቪዲዮ ለቅቄ ነበረ። ከኦርቶዶክስ ጋር ሲናገሩ እንደዚህ ነው እንደምታሙት እንደዚህ ነው የምታሙት ብለው እየተገራረሙ ለምን ጭንቅላታቸው ውስጥ የተገባው ሌላ ነገር ነበረ እና አሜሪካውን በቅርብ እንትን እያሉ ነው። እስቲ እናያለን። ይሰማል ያለው ባይዘዊ እሺ ናቲ አንዴ ትቀጥላለህ። ሆዶስ ወንድማችን ስፒሮስ ባይዘዊ ኢስተርን ኦርቶዶክስ ወንድማችን for your information ኢስተርን ኦርቶዶክስ ስፒሮስ ለምሳሌ ያው ከኛ ጋር እንደምታየው እኛ ኦሬዲ እዚሁ አንዳንድ ነገሮችን ጀምረናል ትላለህ። እሺ ናቲ ይቀጥል። ይቅርታ እሺ ናቲ ይቀጥል። እሺ ቃል ያሰማል። አይ በደም ተብሏል። የሆነች ነገር አሁን ሆዶስ ያነሳው አክትና ዊል ላይ አንስቶ ነበርና ይሄን በዚህ በእንትን ወደኋላ ስትመለከት ቶም ኦፍ ሊዮ ምናምን የሚባል ነገር ታውቃለህ? ቼክ አድርገው ያ እና ቶም ኦፍ ሊዮ ላይ ልክ እንዴት ነው የስጋ ቢሎንግስ ቱ ደ ፍሌሽ ብሎ ተናግሮ ነበረ። አጠር ለማድረግ ያህል ነው ሊዮ ማለት ነው። እና ለዛ ቲባሪየስ ፖፕ ሴንት ሲሪል ኦፍ አሌክሳንድሪያ መልስ መልሶለታል። የቱን ጠቅሶ ሪቨሌሽን 1:18 ማለት ነው 1:18 ጠቅሶ መልሶለታል። እና አክቱ የአንዱ ስጋው ቃል ነው። አሁን እኛ ቅድም እንዳለው ስፒሮስ ፎርሙላ ላይ ነው የምንለያየው እና እኛ የምንከተለው ፎርሙላ እኛ ፊሲስ ቱቴ ኡሎጎስ አሳርኮሜኒ የሚለው ነው። ዋን ኢንካርኔት ኦፍ ጋድ ዘ ወርድ የሚለው ነው እና ስለዚህ የስጋው ቃል አንድ ፈቃድ አክቱም እንደዛው ነው የሚሆነው ማለት ነው። ስለዚህ አሁን መስቀል ላይ ተሰቅሏል። በቃ አንዱ ስጋው ቃል ማሞታ አንዱ ስጋው ቃል ማለት ነው እና በዚህም ደግሞ እነ ቅዱስ ቄርሎስ በሰፊው ኮሚኒኬሽን ኦፍ ኢዲየምስን አክቹዋሊ ኮሚኒኬሽን ኦፍ ኢዲየምስ ኢስተርንም ምንም ይቀበሉታል። ይሄ ችግር የለውም። እንደተባለው ነው መጠበቂያዎቹን ጠብቀን እንመጣና ከኢስተርኖች ጋር ምን አይነት ልዩነት ነበር የተፈጠረው ለስንት ሺህ ዓመታት ቤተክርስቲያኒቷን ለያይቶ የኖረው ነገር ምንድን ነው? የመጨረሻው ኮንክሉዥናችን ላይ መጠበቂያዎችን ጠብቀን እንመጣና ከዛ በኋላ 2:1 የሚል ነው። ከዛ ግን አሁን በተደረገው አግሪድ ስቴትመንት በሁለቱ መካከል በቴዎሎጂያን ሁለቱ መካከል የተደረጉ አግሪድ ስቴትመንቶች አሉ እና በተለያየ ጊዜ ማለት ነው እና ስቲልም አሁንም እየተደረገ ነው። በእርግጥ ግን እዛ ስቴትመንት ላይ ሁለቱም ቦዝ ፋሚሊስ ኒስቶሪያኒዝም እንዴት ይያስ ነው የሪሊ የሚባሉ አሉ አይደል? አሁን ኢትዮጵያስም ሳይሆን ኢትዮጵያኒዝም የሚባል አለ፣ ሪሊ ኢትዮጵያኒዝም የሚባል አለ። የእነሱንም ሪጀክት እናደርጋለን የንስጥሮስንም ሪጀክት እናደርጋለን የሚል ነገር ነው። ስለዚህ አግሪ ስቴትመንቱን ካየ አናቴማዎች ሌፍት ይደረጉ የሚል ነገር አለ ከተመለከትከው እና አንዳንድ የኛ እህት ቤተክርስቲያኖች ሌፍት አድርገዋል። ኢቨን አናቴማ ማለት ነው ካልተሳሳትኩ ኮፕቲክ ስፒሮስ ኮፕቲክ መሰለች ሌፍት አድርጋለች። እሷና የአርመን ቸርች ሌፍት አድርገዋል አናቴማቸውን ማለት ነው። ሪባፕታይዝድ አይደረግም አሁን ማለት ነው እነሱ ጋር። እኔም እንደማውቀው እንትን ነበር እሱ ላይ ነበር የቀሩት ክርስቶሎጂ ላይ ተፈራርመው
ክሪስቶሎጂ ላይ ልዩነት የለም። አናቴማው ግን አንዱ ስላወገዘ እሱ ይነሳ እና ህብረት እንዲኖረን የሚለው ላይ ነበረ ያቆሙት። እሱ ላይ ደግሞ ካየኸው ምንድነው ይሄን ውሳኔ ኢንዲቪጁዋሊ ነው መወሰን የሚችሉት የሚል አለ። ሲፒሮስ አግሪድ ስቴትመንቱን ካየኸው ማለት ነው ሰምቼዋለሁ። ያ ኢንዲቪጁዋሊ ደግሞ ሌፍት ያደረጉ አሉ ከእህት ቤተክርስቲያን ማለት ነው። ፉል ኮሚኒየን የለም እስካሁን ላይ አሁን ኢትዮጵያ ፉል ኮሚኒየን የለም ግን ተርሚኖሎጂ እንደሆነ ምንም ግልጽ ሲናገሩ ማለት ነው። በማብራራት ደረጃ ተርሚኖሎጂ ላይ እንጂ በማብራራት ደረጃ ስቲል አንድ ነገር እያለ እንደሆነ ተናግረዋል ማለት ነው። ግን ከዲኦፌሳይት ከሆኑ አንዳንድ ደግሞ አሉ በጣም ጽንፍ ደግሞ እንትን ያሉ እነሱ ከሚያነሱልን ጥያቄዎች ግን ቅድም እንዳልከው ወደ ሞኖፌሳይት ክሪስቶሎጂ ምንሄድ ነው የሚመስላቸው ኢቨን ዋን ስንል ማለት ነው። እኛ ግን ያው ሲምፕል ዋን ሳይሆን ኮምፖዚት ዋን እያለን ነው ሚያ የሚለው ቃል ዲፋይን ሲደረግ ማለት ነው። ሰው ልክ እንደዚህ አይነት ጥያቄዎች ሲመጡ በቃ የአንዱ ስግው ቃል ነው። ልክ ለጢባሬስ ሴንሲሪል እንደመለሰለት ማለት ነው። ሰው አክሽኑ ሁሉ ነገር ቢሎንግስ የሚሆነው ለየትኛው ነው? ለአንዱ ስግው ቃል ማለት ነው፣ ለኢየሱስ ክርስቶስ ማለት ነው። አይ ቲንክ የአክሽኑ ላይ የሚሳሳቱ አይመስለኝም። ማን የሞተው ማን ነው እንደዚህ ያደረገው የሚለው ላይ ልዩነት ያለ አይመስለኝም። አሁን ላይ ሲብራራ ያ ግን ቶም ኦፍ ሊዮንን ካየኸው ሲናገር ማለት ነው ወይም ደግሞ እንትሉ ላይ ማለት ጦማሩ ላይ ሲናገር አኮምፕሊሽ የተደረገው ምንድነው ይላል። what belongs to the flesh ምንድነው ፍሌሽ አኮምፕሊሽ ያደርጋል what belongs to the flesh ብሎ ማለት ነው። ፍሌሽ የፍሌሽን ስራ ይሰራል፣ ስጋ የስጋን ስራ ይሰራል። እንደገና ደግሞ ቃል ደግሞ የቃልን ስራ ይሰራል። ይሄ ደግሞ ወደ ቱ ሰን ወደሚለው ወይም ደግሞ ወደ ሁለት ፐርሰን ወደሚለው ይወስዳል። እንደዚህ አይነት ነገሮች ነው ክላሲካል ኒስቶሪያኒዝም ነው የሚባሉት። ሌተሩን ኢንተርፕሬት በተደረገው መልክ ማለት ነው። አሁን ቀጥታ አፍተር ዩኒየን ዜር ኢዝ ኖ ዱዋሊቲ ብለን ነው ምናምነው ማለት ነው። ኦኬ ከስር ገብቷል ሀሳብ አይደለ? አክሽኑ ላይ አሁን ትልቁ ችግር የሆነ የነበረው ምንድነው? ቶም ኦፍ ሊዮን ነው በጊዜው፣ አሁን አይደለም በጊዜው። ኦኬ በጊዜው ቶም ኦፍ ሊዮንን ካየኸው ምንድነው የሚለው? ፍሌሽ አኮምፕሊሽ ዋት ቢሎንግ ቱ ዘ ፍሌሽ የሚለው እንደዚህ አይነት ተርሞች በጣም ከባድ ናቸው ነው። ለምሳሌ መሞት የስጋ ባህሪ ነው አይደለ? ኳሊቲው ለምሳሌ መሞት የስጋ ኳሊቲ ነው አይደል? ሆዶስ ሰው አኮምፕሊሽ የሚያደርገው የሚሰራው ስቲል ያው ስጋው ነው ማለት ነው። የሚሞተው ስጋው ነው አይነት ነገር ወደሚመስል ይወስዳል ነው። ግን ዲፋይን ሲያደርጉት አሁን ላይ ፕሬዘንት ዴይ ላይ ያሉት ቲዎሎጂያን ዲፋይን ሲያደርጉት ግን በዛ አይነት መንገድ አይደለም። ያ ደግሞ ጥሩ ነው፣ እንደዛ መሆኑ ጥሩ ነው። ወደ አንድነት ወደ ኮሚኒየን ያመጣል። ይቅርታና በጣም መሀል ላይ ኮመንት ላይ የሆነ ነገር አነበብኩና በዛው መልሼ እኔ ልጨርስ ወደ ጋዲ ሊድ። እሺ ውግዘቱ በሲኖድ ደረጃ ተወስኖ መምጣት አለበት የሚለው በሲኖድ ማለት ሎካሊ ወይ ደግሞ ኢንዲቪጁዋሊ ነው። ቸርቾቹ አናቴማ ሌፍት ያድርጉ የሚለው ከፍቼ ማሳየት ስለምችል ማለት ነው። ኢንዲቪጁዋሊ ነው። ለምሳሌ እህት ቤተክርስቲያኖች አሉ። ለምሳሌ ኮፕቲክ አለች፣ አርመን፣ ኢትዮጵያ፣ ኤርትራ አይደለ? ልክ ኢንዲቪጁዋሊ ሌፍት ማድረግ ይችላሉ ነው። ኦኬ ሌፍት ማድረግ ይችላሉ ኢንዲቪጁዋሊ። እና ሌፍትም ደግሞ ያደረጉ አሉ። አሁን ላይ ኢንዲቪጁዋሊ ሌፍት ያደረጉ አሉ። አናቴማውን ኢትዮጵያ አድርጋለች አላልኩም። ኢትዮጵያ አድርጋለች ሳይሆን ከእህት ቤተክርስቲያኖች ሌፍት ያደርገዋሉ። ለምን? አግሪድ ስቴትመንቱ የሚለው ኢንዲቪጁዋሊ ሌፍት ያድርጉ ነው የሚለው። ኦኬ ኢኩሜኒካሊ ሳይሆን ወይም ደግሞ በአንድነት ሳይሆን ኢንዲቪጁዋሊ ነው። እህት ቤተክርስቲያኖች ለብቻ ነው ውሳኔያቸውን የሚወስኑት። ለምሳሌ ኮፕቲክ ካነሳች ለብቻዋ ነው የምታነሳው ማለት ነው። ላይክታት ሆዶስ ክሊክ ከሆነለ እንግዲህ ቴንክ ዩ በጣም እሺ ፓፓ ስፒ ጋዶ የት ሄደ? ልጆን እያጫወኩ ነው እኮ እየሰማኋችሁ። እሺ
እና ሰዎች እንዴት ናችሁ? አለን ጋዶ የት ሄዶ ግን ነው? ይቅርታ፣ እሺ ከዚህ ሌላ አይነት ዲፈረንስ የለም አይደል? ዋና ሜጀር ዲፈረንስ እሱ ብቻ ነው ማለት ከክፍፍሉ በኋላ ሁለቱም ቤተክርስቲያኖች ትምህርቱን የሐዋርያትን ትምህርት በአጠቃላይ ጠብቀው መጥተዋል እስካሁን አይደል? ዲፈረንስ ብዙ ያለ አይመስልም እሱ ውጭ። ግን ኖርማሊ ቀለል ማድረግ የለብንም። ከዛ በኋላ ባይዘዌ በካልሲደን ሳይድ የተደረጉ አሁን ስፔሻሊ ወደ ቱ አክት ቱ ዊል ወይ ደግሞ ቱ ኢነርጊያ ምናምን ወደ የሚለው ነገር የመጡት እነዛ ካውንስሎች መደረጋቸው ነው በማሳይድ በኢስተርኖች ሳይድ ወይ ደግሞ በካልሲደን ሳይድ ማለት ነው። አሁን እኛ ከኤፌሶኑ በኋላ ምንም ኢኩሜኒካል ካውንስል የለንም እኛ ያደረግነው ማለት ነው። ኦኬ አሁን ለነዛ ጉባኤዎች መደረግ ራሱ የመጀመሪያው መነሻ የሚሆነው ካልሲደን ኢቭን ካልሲደን በኋላ ራሱ ድጋሚ ተደርጓል። ያው ካልሲደን ተደግሞ ስፔሻሊ ሃይፖስታቲክ ዩኒየን የሚለውን ተርም የተጠቀሙበት ነገርን እናያለን። በመጀመሪያው ክሪድ ላይ አልተቀመጠም ነበር ያ ነገር ማለት ነው። ዞሮ ዞሮ ግን ምንድነው ጉባኤው በዋናነት ልክ እንደ ኤፌሶን ጉባኤ ታላቅ የሆነ ስኪዝምን ያመጣ ርዕስ ነው። ስፔሻሊ ክሪስቶሎጂ ማለት በቃ በነገረ ክርስቶስ የቤተክርስቲያናችን ኮር ትምህርት ነው፣ በጣም ዋና ትምህርት ነው እና ቤተክርስቲያንን እስከዚህ ዓመት ድረስ ለ1000 ምናምን ዓመት ድረስ ከፍሎ የቆየ ትምህርት ነው። ስቲል እንግዲህ ተመልከቱ በነገረ ክርስቶስ ቤተክርስቲያን አብያተ ክርስቲያናት ተከፍለው ለ1000 ምናምን ዓመት ቆይተዋል ማለት ነው። ማለት በጣም ትልቅ ትልቅ ምንድነው የሚባለው ርዕስ ነው፣ ትልቅ ትምህርት ነው ነገረ ክርስቶስ ማለት ነው። እና ብዙ ደግሞ የሚያጣርሳቸው ነገሮች ስለነበሩ ነው። አሁን በዛ ጊዜ እንደተባለው የፖለቲካል ኢሹ ምናምኖች ይኖራሉ። እንዲህ ብቻው ወጥ የተደረገው ከምን አንጻር ነው የሚለውም መመልከት ያስፈልጋል ማለት ነው። አክት ኦፍ ካልሲደንን ስታይ ማለት ነው ኢቭን አክት ኦፍ ካልሲደንን ስታይ የመጀመሪያው ካልሲደን ክሪድን ስታየው ራሱ ዋን ኤንድ ዘ ሴም ሰን ይላል አይደል? ካልተሳሳትኩ ለምሳሌ ዋን ኤንድ ዘ ሴም ሰን የሚለው ራሱ በጣም በነ ቅዱስ ሳዊሮስ በጣም በብዙ ተተንትኗል። ኢቭን ማለት ነው ከላይ ዋን ኤንድ ዘ ሴም ሰን ይላል አንድ ልጅ ይላል፣ ግን ስቲል ኢንቱ የሚል ተርም ስላለ ክሪስቶሎጂን የሚያሳይ ስለዚህ በጣም ትልቅ ነው። ትልቁ ኢሹ ስለሆነ ነው እና ደግሞ ያው ውግዞት ተከትሏል። ሁዳስ ወይ ቀጥል ጨረስን እንትን ነው ያው ሆዶስ ለማንኛውም ስለገባ ምናምን ደስ ብሎናል። አይ ቲንክ በቃ ሌስ ፎሎ እኔ ፎሎ አድርጌያለሁ፣ ፎሎ ባክ አድርጌያለሁ። ናቱን ፎሎ አድርገው ፎሎ ተደራረጉ ምናምን ነገር ማቴሪያሎች ምናምን ነገር የምታነባቸው ማቴሪያሎች ሼር እናረጋለን። ያው እንዳልኩ መረዳዳቱ ምናምን በቮይስ መጠየቁ እንዳለ ሆኖ አንተ ደግሞ አለ አይደል አንበባ አንዳንዴ ሰው ምንድነው እኛ ከምንናገሩ ይልቅ ደግሞ አባቶች ምን አስተማሩ የሚለው ሰዎችን እንዲያሳምን ስለምንፈልግ እኛ በአጠቃላይ ኦኬ ዘ ፋዘርስ ኖው ዘ ቤስት እንደሚባለው ማለት ነው። አባቶች ከማንም በላይ ያውቃሉ፣ አንደርስታንድ ያደርጋሉ እንደሚባለው ለትምህርቱ ምንጭ ለሐዋርያትም ቅርብ ስለነበሩ ማለት ነው በመጀመሪያው ቤተክርስቲያን ውስጥና እንደዛ ነው። ወንድማችን ስለመጣ በጣም ነው የምናመሰግነው። ናቱ ፎሎ ባክ አድርገው። እሺ ናቱ። እሺ ጋር እሺ ጌታ በነገር ሁሉ ይርዳሽ ወንድማችን። ጊዜ ካንተ እሺ እናመሰግናለን። እሺ እና እናንተ ሰዎች በቃ ናትሻ እኔ ጋር መብራት ጠፍቷል። ኦልሞስት 2 ሰዓት ከምናምን ላይቭ ቆየን፣ መብራት ጠፋ እንዳጋጣሚ ሆኖ። በቃ እንጨርስ። አንድ የመጨረሻ አንዴ ከፈቀድክልኝ መልዕክት አስተላልፌ ልውረድ። ኦኬ እሺ ስፒሪ እናገርና ትቀጥያለሽ። ስፒሪ ቀጥል። እሺ ታችን ትቀጥያለሽ ከስፒሪ። ወደ እንትኑ እንምጣና ያዕቆብ ለምንድን ነው ግን ጀምስ የተባለው? ለምን ያዕቆብ በብሉይ ኪዳን ያዕቆብ ነው በእንግሊዘኛ። እስቲ ይሄንንም ሰርች አድርጉት። ወደ አዲስ ኪዳን ስንመጣ በአማርኛም ያዕቆብ ነው፣ በግሪከኛም ያዕቆብ ነው፣ በእንግሊዘኛ ግን ጄምስ ነው የሚሉት። ለምንድን ነው ስሙ የተቀየረው?
ኦኬ ይሄን ብቻ ነው ለመጠየቅ የፈለኩት። ጥሩ ይሄ ጥሩ አሳይመንት ነው። ጥሩ አሳይመንት ነው። ምንድን ነው የሚባለው? ማይንድ ጂምናስቲክስ ነው የሚባለው። እሺ ቀደም ያላችሁን ዩቲዩቡ አፖስቶሊክ ኦርቶዶክስ የሚል ዩቲዩብ ነው። ሜይ ቢ እንግሊዝኛ ምናምን እንትን ለምትሉ ኤገን የሚባለው ወንድማችን ኦፍ ኮርስ ኮፕቲክ ኦርቶዶክስ ነው፣ ግን በጣም ነገረ ስላሴና ክሪስቶሎጂና ነገረ ስላሴ ኦር ሚስጥረ ስላሴ ላይ በጣም ጎበዝ የሆነ ልጅ ነውና አፖስቶሊክ ኦርቶዶክሲ የሚል ዩቲዩብ ፔጅ አፖስቶሊክ ኦርቶዶክሲ የመጨረሻ ጊዜ አፖስቶሊክ ኦርቶዶክሲ የሚል ፔጅ ነው። እዛ ላይ እንደዚህ ጠለቅ ያሉ ነገሮችን በተለይ አሁን ነገረ ክርስቶስ ላይ ምናምን ያሉ ነገሮችን እያነበባችሁ አንዳንድ ሰው ማንበብ ሊሰለቸው ስለሚችል ነው። ባይዘው በቪዲዮ ደግሞ ቁጭ ብሎ ፎሎ አፕ ማድረግ መከታተል የሚፈልግ ሰው ካለ እዛ ላይም አንዳንድ ነገሮችን ቼክ ማድረግ ትችላላችሁ ለማለት ያክል ነው። እህታችን ሜሉ ሐሳብሽን ሜቢ የምታስተላልፊ መልእክት ካለ መልእክትሽን እንስማውና ከዛ የዛሬውን ላይቭ ሴሽን እዚህ ላይ ብናበቃ መልካም ነው። ቀጥይ። እሺ አንድ መልእክት ለማስተላለፍ ነው። ዲያቆን ናቱ ቴሌግራም ግሩፕ ከፍቷል። መሰረታዊ ክርስትና ትምህርት ለመማማር ቴሌግራም ግሩፕ ከፍቷል። እህቶች ከታች ሊንኩን እያስቀመጡ ነው። እኔ ፕሮፋይል ስርም ሊንኩን አስቀምጨዋለሁ። እኔ ፕሮፋይል ስር እየገባችሁ ማግኘት ትችላላችሁ። እዚህ ጋር እህቶችም ሊንኩን እያስቀመጡት ነው። እምቢ ካላችሁ ደግሞ በውስጥ ቁጥር አስቀምጡልኝ፣ እኔ ሴቭ እያደረኩ አስገባችኋለሁ እና ቴሌግራም ግሩፑን ተቀላቀሉ። መሰረታዊ ክርስትና ትምህርት ነው የምንማማርበት። በጣም ጠቃሚና አስፈላጊ ስለሆነ ግሩፑን ተቀላቀሉ። እምቢ ካላችሁ ቁጥር በውስጥ አስቀምጡልኝ፣ እኔ ሴቭ እያደረኩ እያንዳንዱን ማስገባት እችላለሁ እና ይሄን ለመናገር ነው። ጋዲ እንዴ እዚሁ ድቀት የኛው ጉድ ነው እንዴ ቴሌግራም ግሩፕ የከፈተው? እኔ ደግሞ ማስታወቂያ ምናምን እስቲ ሌላ ነገር መስሎኝ ነበር። እሺ ሊንክ ተቀምጧል ምናምን ነገር ኮሜንት ላይ ሊንክ ተቀምጧል ሲባል ነበር። የትኛው ሊንክ ነው? አምናሹ ሊንክ እየታየኝ ያው እዚሁ ላይ ያስቀመጡ ነው። እኔ ፕሮፋይል ስርም አለ። ኦኬ መሰረታዊ ክርስትና ትምህርት ነው የሚለው ሊንኩ እየተባለ ነው ኮሜንት ላይ። ኦኬ እሺ ግማሹ የሚሰራ የሚገባላቸው አለ፣ ግማሹ አይሰራላቸውም። ያው ከቴሌግራማቸው ነው። ችግር የለውም። ቁጥር ያስቀምጡልኝ፣ እኔ ሴቭ እያደረኩ አስገባቸዋለሁ። በቃሽ። ግሩፑ ላይ መግባት የምትፈልጉ ሰዎች ያው እህታችን ሜሊ እንግዲህ ያው ስራ ሊበዛባት ነው። የምትችሉ ሰዎች በተቀመጠው ሊንክ እዚህ ጋር እየተቀመጠ ያለ ሊንክ አለ፣ በዛ ሊንክ ምናምን ጆይን ማድረግ ትችላላችሁ። ካልሆነ ደግሞ እህታችንን ኮሚኒኬት አድርጋችሁ እሷ ግሩፕ ውስጥ እንድትገቡ ታደርጋችኋለች። እንደዛ ታደርጋችኋለች። ስለዚህ እንደዛ እናደርጉላችንም። ያው እንግዲህ እንደዚህ ቴሌግራም ግሩፖች ወንድሞች ምናምን ሲከፍቱ የገባን መማማር ኦኬ እውቀት ነው። በዚህ ጊዜ ለትምህርትና ለራስ ተጠንቀቅ ብሎ ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ተናግሯል። ለትምህርትና ለራስ ተጠንቀቅ የሚሰሙንም ራስንም ታድናለህና ተብሏልና ትምህርት በጣም መሰረታዊ ነገር ነው ክርስትና ላይ። ይሄ አንዴ ከእግዚአብሔር ዘንድ የተገለጠው ትምህርት ወይ ደግሞ ሃይማኖት፣ ይህንን እምነታችንን ማወቅ አለብን ማለት ነው። ማንም ሰው ከመሬት ተነስቶ ጥያቄ ሲጠይቅ ምናምን መልስ ለመስጠት ከዛም ባለፈ ደግሞ ክርስትናችን የበለጠ እያወቅነው ስንሄድ የበለጠ እየወደድነው እንመጣለን እና ከዛ አንጻር ነው። ሁላችሁም ጌታ ያክብርልን። የነበራችሁ ሰዎች በሙሉ ዲያቆን ናታኒም ናቱ የምትለው ነገር ያ እንትን ነው። አይ ሊንኩ አይሰራ ምናምን ለምትሉ እችን ብቻ እንትን የመጀመሪያው መሰረታዊ ክርስትና ትምህርት ነገር የሚጀምረውና ለተከታታይ 4 ቀን ነው። እሺ እሱን አንድ ሁለተኛ ሊንኩ